የቲክቶክ እንግዲህ መደበኛ መርሃ ግብር ይኖረናል እንደ ጌታ ፈቃድ ጌታ በረዳን መጠን ዘወትር ሰኞና ዘወትር ሮብ ከምሽቱ 4 ሰዓት ጀምሮ እስከ 5 ሰዓት ተኩል ድረስ እንደ ጌታ ፈቃድ በሉቃስ ይቅርታ እንግዲህ የተለመደው የሉቃስ በአንደኛው ዮሐንስ መልእክት ላይ በተከታታይ የእግዚአብሔርን ቃል እንጋራለን እናጋራቸዋለን እናካፍላለን እና የዚህ የቲክቶክ መደበኛ የሰኞና የሮብ ከ4 ሰዓት ጀምሮ የሚኖር ፕሮግራም ኢየሱስን መማር የሚል ድረስ ነውና በጣም ኢንተረስቲንግ ለምንድን ነው ኢየሱስን መማር ያለው ኢየሱስ ኦኬ ኢየሱስን መማር ያለበት እንግዲህ በዋነኛነት እንትናችንን ስናነሳ ጳውሎስ በኤፌሶን ምዕራፍ 4 ላይ የነገራቸው ሲናገር በተለይ ስለ ህይወት ምልልስ በሚያወራበት ሰዓት ላይ በፊት እንደዚህ ታረጉ ነበር በፊት በእንደዚህ አይነት የህይወት ምልልስ የህይወት ዘይቤ ትመላለሱ ትገኙ ነበር አሁን ግን ደግሞ በዚህ ልትመላለሱ አይገባም ይልና ምክንያቱ ምንድነው ብሎ መጽሐፍ ቅዱስ ያስቀምጠው እናንተ ግን አላቸው ከተለየው ወገን ማለት ከዛኛው ወገን እንደዛ ከሚመላለሰው እንደ ዓለም እንዳትመላለሱ የሚያረጋችሁ አንድ ነገር ነው የለያችሁ አንድ ነገር ነው ይላችኋል እሱ ምንድነው ብለን መጽሐፋችንን ስናየው እናንተ ግን ክርስቶስን እንደዚህ አልተማራችሁትም ብሎ ይናገራል ስለዚህ ክርስቶስን መማር ኢየሱስ ያስተማረውን ትምህርት መማር አንድ ነገር ነው ራሱ ኢየሱስን መማር ደግሞ ሌላ ነገር ነው ማለት ስለዚህኛ በመጽሐፍ ውስጥ ኢየሱስን ራሱ እንደ ማንነት የተገለጠውን ጌታን ራሱ ምን እናደርጋለን እንማረዋለን ትምህርቱንም እንማረዋለን ማለት ነውና ያ የህይወት ምልልስን ኡነተኛ ለውጥ የደቀ መዝሙርን ህይወት ኢየሱስን መስለን እንድንኖር የሚያደርግና የሚረዳ ስለሆነ ትኩረታችንን አቅጣጫችንን በዛ ላይ አድርገን እንግዲህ ኢየሱስን መማር ራሱ ደግሞ ራሱን መማር በሚል ነው እንግዲህ ወደዚህ የመጣ ነው እኔ ትንሽ አዳፕ ለማድረግ አንተ አስቀመጥከው እንዳለው ይደንቅ ነው ኢየሱስን መማር ያው በየት ነው የምንማረው በቅዱሳት መጻሕፍት ነው ያው እንደምታስታውሰው ጌታችንና መድኃኒታችን ኢየሱስ ክርስቶስ በምድር ላይ አገልግሎቱ አንድ የተናገረው በጣም ፋሲኔት የሚያደርግ የሚደንቅ ቃል አለ ቅዱሳት መጻሕፍት ሁሉ ስለኔ ይናገራሉ ብሏልና መጻሕፍት ሁሉ ስለኔ ይናገራሉ ብሏል ስለዚህ የእግዚአብሔርን ቃል በገለጠን ቁጥር በታማኝነት ያን ቃል እስካነበብነው ድረስ በታማኝነት ምክንያቱም የእግዚአብሔር ቃል በተለያየ መንገድ ይነበባል እንደምታውቀው ግን በታማኝነት በተጻፈበት በዛ መንፈስ ትክክለኛ የመጽሐፍ ቅዱስ ፍታት የተከተለን እስካጠናን ድረስ በታማኝነት ነው አጠናን የሚባለው በታማኝነት እስካጠናን ድረስ የምንገናኘው አካል ኢየሱስ ነው እግዚአብሔር ይመስገን ስለዚህ ኢየሱስን ለመማር በመምረጣችን እንግዲህ ከእግዚአብሔር ጸጋ የሆነ ነው መልካም ነገር ከኛ አይደለም በጸጋው ነው እግዚአብሔርን እጅግ አድርገን እናመሰግናለን ስለዚህ እስቲ ዛሬ አንደኛው ዮሐንስ መልእክት ነው እንግዲህ በተከታታይ ጊዜያት የምንካፈለው ግን መግቢያ የሚሆን ነገር ማንሳት አስፈላጊ ነው መቼም የትኛውም እንደምታውቀው አውሮፕላን ለመነሳት ሲያስብ ያኮበኩባል ከዛ በኋላ ነው ካኮበኮበ በኋላ ወደ ላይ የሚነሳው ቴክ ኦፍ የሚያደርገውና ወደ ላይ ቀጥታ ከመግባታችን በፊት ማኮብኮብ ያስፈልገናል የአንደኛው ዮሐንስ መልእክት ምንድነው እስቲ ትንሽ ስለ አንደኛው ዮሐንስ መልእክት የተወሰነ ነገር ብትለን እኔም መጨማምራቸው ነገሮች ይኖራሉ የዛሬው ሴክሽናችንም በሱ ላይ ሞር ያጠነጠነ ነው የሚሆነው መጽሐፍ ቅዱሳችንን ሁሉ ጊዜ ስናጠና ዘባምን ምዕራፋን ቁጥር 1 ብለን ከመግባታችን በፊት ማድረግ የሚገባን ቅድመ ዝግጅቶች የምናጠናቸው የምንሰራቸው ነገሮች አሉ እሱ ነገር ምንድነው የሚጠቅመን በደንብ ክፍሉን በኋላ ላይ ለመረዳት በኋላ ጥቅሶቹን ለስናነብ እንደ ብርሃን ፍንትው ብለው እንዲታዩን ከኋላ በጣም የሚያጅቡትን ነገሮች ማወቅ በጣም ነሰሰሪ ነው ስለዚህ አንደኛው እንደውም በዚሁ ደግሞ በመናደርገው የቲክቶክ ፕሮግራሞቻችን ላይ የምንማረው እንዴት ነው ቅዱሳን መጽሐፍትን ደግሞ የምናነበው እንዴት ነው ቅዱሳት መጽሐፍትን የምንቀርባቸው በጣም በታላቅ አክብሮት እስትንፋስ እግዚአብሔር ያለበትን መጽሐፍ እንዴት ነው ደግሞ ምን ፈታው ከእንዴት ነው ኢንተራክሽናችን ከመጽሐፉ ጋር ሊሆን የሚገባው የሚለውንም ደግሞ አብረን በመናጠናበት ሂደት አንደኛው ትምህርትና ስንቅ ሆኖ የሚቀርልን ነገር ነው ብዬ አስባለሁ ስለዚህ ምናልባት እኔ ትንሽ ስለ ጸሐፊው ማን ነው ጸሐፊው የሚለውን ትንሽ ልናገርና እዩ ተከተልበታለህ ማለት ነው ኦኬ እንግዲህ ያው የጸሐፊው ማንነት አንድ መጽሐፍ ከማጥናታችን በፊት ማን ነው ያንን መጽሐፍ የጻፈው የሚለውን ማንነት ማወቅ በጣም ተገቢ ነው ለምንድን ነው ተገቢ ያደረገው ምክንያታችን
ያው እንደምታውቁት የአዲስ ኪዳን መጽሐፍት ቀኖና በሚሰራበት ሰዓት ማለት ቀኖና ማለት እስትንፋሰ እግዚአብሔር ያለባቸውን መጽሐፍት ቤተክርስቲያን አክኖሌጅ ስታደርግ እውቅና ስትሰጥ፣ አሁን ቤተክርስቲያን እውቅና ስትሰጠው የእግዚአብሔር ቃል ሆነ አይደለም። የእግዚአብሔር ቃል ስለሆነ ግን ቤተክርስቲያን እውቅና ሰጥተዋለች። ስለዚህ ቤተክርስቲያን ስለሰጠችው አይደለም እኛ ቃል እግዚአብሔር ነው እስትንፋስ ያለበት እግዚአብሔር ነው ብለን የተቀበልነው። በተቃራኒው ግን እስትንፋስ እግዚአብሔር ስላለበት ቤተክርስቲያን ምን እንድታደርገው አድርጓታል? እውቅና እንድትሰጠው ግን አክኖሌጅ እንድታደርገው አድርጓታል። እና በዛ ውስጥ ስንመለከት አንደኛው የምናገኘው እንደ ቀኖና መመዘኛ ሆኖ የምናገኘው ነገር ምንድነው ካል የጸሐፊው ስልጣን ነው። ማን ነው የጻፈው? ያንን መጽሐፍ ማን ነው የደረሰው? ማን ነው የጻፈው የሚለው እና በመጀመሪያዊቱ ቤተክርስቲያን ላይ ያለው ሚና ምንድነው የሚለው ነገር መጽሐፉን እንድንቀበለው እንደ መመዘኛ እንድናየው የሚያደርግ ነገር ነው ማለት ነው። ከዚህ አንፃር የአንደኛ ዮሐንስን መጽሐፍ ጸሐፊው ማን ነው ብሎ ማየት በጣም ተገቢ ነው ማለት ነው። እዚህ ጋር ሁለት ነገሮችን ልናነሳ እንችላለን። ሁልጊዜ ማንኛውንም መጽሐፍ ስናጠና የጸሐፊውን ማንነት ለማወቅ አንደኛው ውስጣዊ መረጃን ውስጣዊ ማስረጃን ስንመለከት፣ ሁለተኛ ነገር ደግሞ የምንመለከተው ውጫዊ ማስረጃ የምንለው ኢንተርናል ኤቪደንስ፣ እንደገና ደግሞ ኤክስተርናል ኤቪደንስ የምንለውን እናያለን። ውስጣዊ ማስረጃ ማለት መጽሐፍ ውስጥ እዛ የተሰነደው ሰነድ ውስጥ ጸሐፊው ስለራሱ የገለጠው ነገር አለ ወይ? ስለራሱ ያወራው ነገር አለ ወይ? ስለራሱ የተናገረው ነገር አለ ወይ? ጸሐፊው እንዴት ነው በጽሁፍ ውስጥ ራሱን ያስተዋወቀው ራሱን የገለጠው ብሎ መጠየቅና መመርመር ነው ካለ እንደሱ። አንዳንድ ጊዜ በጣም አብዛኛውን ጊዜ በደንብ ጸሐፊውን ላናገኘው እንችላለን። ሁለተኛው ደግሞ የምንመጣበት ነገር ምንድነው? እንዴት ነው ለመጽሐፉና ለዘመኑ ቅርብ የነበሩ አባቶች የቤተክርስቲያን አባቶች እንዴት ነው ያንን ጽሁፍ ያንን ሰነድ ማን ነው ጻፈው ብለው ያምኑ ነበር? ማን ጻፈው ብለው ተቀብለውት ነበር ብለን እንጠይቃለን ማለት ነው። ስለዚህ በእነዚህ ማስረጃዎች ላይ ተነስተን ጸሐፊው እንትና ነው ብለን ስያሜ ልንሰጥ እንችላለን ማለት ነው። ከዚህ የተነሳ ብዙ በአንደኛ ዮሐንስ መልእክት ላይ ጸሐፊው በግልጽ እኔ ነኝ ብሎ ራሱን ሲያስተዋውቅ በመልእክት ውስጥ አንመለከትም። በዚህ ደብዳቤ ውስጥ እንደሱ አናይም። ይልቅ ምንድነው የምናገኘው? አንደኛ የቋንቋ የተጠቀመበት ቋንቋ ከዮሐንስ ወንጌል ጋር በጣም ተቀራራቢነት ኦልሞስት ብዙ ነገሩ ተወራራሽነት ስላለው የዮሐንስን ጽሁፍ የሚመስል የወንጌልን ጽሁፍ የሚመስሉ ቃላቶችም ሐሳቦችም በጣም ተደጋግመው የምናገኝበት መጽሐፍ ስለሆነ እንዲሁ ደግሞ የቤተክርስቲያንም ደግሞ አባቶች ለሰነዱ ቅርብ የነበሩ በጊዜው ቅርብ የነበሩ እነሱም ደግሞ ዮሐንስ ሐዋርያው ዮሐንስ መጽሐፉን እንደጻፈ ይነግሩናል። ከዚህም የተነሳ ነው ርዕሱ ራሱ የመጽሐፉ ምንድነው መጀመሪያይቱ የሐዋርያው ዮሐንስ መልእክት ተብሎ ቤተክርስቲያን እንድትቀበለው በዛ መጠሪያ እንዲጠራ የቻለበት ምክንያት ይሄ ነው ማለት ነው። ጥቂት ነገር ስለ ዮሐንስ ሐዋርያው ዮሐንስ ማንነት እንደው ጥቂት ነገር ብንል ጥሩ ነው። በጣም የሚገርመው ነገር ሐዋርያው ዮሐንስ በሙያው ጸሐፊ የነበረ በሙያው ከጽሁፍ ጋር የተገናኘ ጥሩ የሚያስተምር የሚጽፍ በዚህ አይነት ነገር ላይ የነበረ ሰው አይደለም መጽሐፍ ቅዱስ ላይ የምናገኝ። በጣም በሚደንቅ ሁኔታ እኔ የሚገርመኝ ነገር ሲጠራ እናውቀዋለን ይሄን ሰው ከምን እንደተጠራ። እዚሁ ደግሞ እግዚአብሔር ለውጦት ደግሞ እዚሁ ደግሞ ጽፎ መልእክቱ ደግሞ አገልግሎቱ ደግሞ እንዴት ሰውን እየቀየረ እንደመጣ ደግሞ እዚሁ መጽሐፍ ላይ ጽፎ ደግሞ ተጽፎልን እናገኛለን። በጣም የሚገርም ነገር ነው እና ኢየሱስ ክርስቶስ የተገናኘው እሱንም ደግሞ ወንድሙ ያዕቆብን በገሊላ ባህር ጋር መርከባቸውን ጀልባቸውን ጋር እያሉ ታንኳቸው ጋር እያሉ መረባቸውን ከአባታቸው ጋር እያሰናዱ እያሉ ኢየሱስ ክርስቶስ እንደቀረባቸው እንደገና ደግሞ ኢየሱስ ክርስቶስ ተከተሉኝ የሚል ጥሪ እንደደረሳቸው እናያለን። ምን ማለት ዮሐንስ የተጠራው ከገሊላ ነው። በጣም ዝቅተኛ መንደር ከሆነ ብዙ የተማረ ሰው ከሌለበት ኢኮኖሚካሊ በጣም ዝቅተኛ ማህበረሰብ ካለበት ከሚባል ቦታ ላይ ነው ኢየሱስ እዛ ሄዶ ተከተለኝ ብሎ የጠራው። በጣም የሚደንቅ ነገር ይሄ በዛ ዘመን መምህር ጋር ተማሪው ነው እንጂ የሚሄደው አስተማሪ መምህር ጋር መጥቶ አይጠራም። አሁን ለዛ እኮ ነው ጳውሎስን ስታየው አይደል ጳውሎስ ከተወለደበት የት መጥቶ
እኔ ገማሊያ እግር ስር ተምሬያለሁ። የት ሄዶ? ኢየሩሳሌም። ገማሊያ አይደለም ጳውሎስ ጋር የመጣው እሱ ነው ተከትሎት ማን ጋር ሄደው? ገማሊያ ሄዱ። ምን ማለት ነው? ተማሪው ነው አስተማሪውን ፈልጎ የሚሄደው በዛ ጊዜ። ይሄ መምህር ግን ይለያል። በጣም ደስ ይለኛል። ታላቅ መምህር ነው። በጣም የሚገርም መምህር ነው። ደግሞ ተማሪዎቹን ሄዶ እሱ ነው የመረጣቸው። የፈለገኝ ይምጣ ብቻ አይደለም፣ እኔ ያሉበት ድረስ ወርዶ፣ አረ እነዚህ ሰዎች እኮ ያልተማሩ ሰዎች ናቸው፣ አልያዘውም። ኢኮኖሚካሊ ጥሩ አይደለም፣ አልያዘውም። ሄዶ እናንተ ተከተሉኝ ብሎ ይሄ ጥሪ የደረሳቸው ሰዎች ናቸው። በጣም የሚገርመው ነገር መምህሩ መጥራቱ ብቻ ሳይሆን ደግሞ አንድ ነገር ይነግራቸዋል። ለነዚህ ቤተሰብ ለወንድሙም ለሱም ስም ሲያወጣላቸው እንመለከታለን። ያወጣላቸው ስም ቦአነርጌስ የሚባል ስም መጠሪያ ወይ ደግሞ የነጎድጓድ ልጆች ተብለው ይጠሩ ነው። የነጎድጓድ ልጆች እኮ ያላቸው ኢየሱስ የሆነ ባህሪያቸውን ተመልክቶ አይደለም። እነዚህ ሰዎች ምናልባት የነጎድጓድ ልጆች የሚለው የአረማይካ ቋንቋ ነው። ኤግዛክት የሆነው እንትኑን አናገኝም ማለት ትርጉሙን አናገኝም። ምናልባት ግን እነዚህ ሰዎች የሚቆጡ ትንሽ እንደዚህ አይነት ባህሪ ያለባቸው አይነት ሰዎች ይመስላሉ። እንደዚህ አይነት ደግሞ ያንጸባርቃሉ። ከዛ በኋላ ስንመለከት መጽሐፍ ቅዱስ ላይ አንድ ጊዜ እንደዚህ አይደል የሚለው አንዱ አጋንንት በኢየሱስ ስም ሲያወጣ ሲያየው ዮሐንስ ዝም ብሎ አላለፈውም እና መጽሐፍ ቅዱስ ሲናገር አስቆምኩት አለው። ለኢየሱስ መጣ። ለምን? እሱ ከኛ ወገን አይደለም። ስለዚህ ከኛ ወገን ሳትሆን እንዴት አጋንንት በኢየሱስ ስም ታስወጣለህ ብዬ አስቆሜው መጣው እና እንትን ናቸው የሆነ እኔነት ያለባቸው ናቸው። በሰማሪያ ሲሄዱ እንደ ኤልያስ እሳት ይውረድ ወይ ብለው የጠየቁ ሰዎች ናቸው። እንደምታውቀው ምን ማለት ነው? እንትን አለባቸው፣ አግሬሲቭነስ አለባቸው። እንደዚህ አይነት ሰው ነው ዮሐንስ ሲጠራ የነበረው ነው የተጠራው። እንደዚህ አይነት ሰው ነበር ማለት አስቸጋሪ ሰው ነበር። እንትን ቦታ የሚወዱ ፖዚሽን የሚወዱ ሰዎች ነበሩ። ለዛም ነው መጽሐፍ ቅዱስ እናታቸውን ይዘው መጥተው በግራና በቀኝ ይቀመጡ ብለው ምን ያደረጉት? አማላጅ ሁሉ ያመጡ ሰዎች ናቸው። እኔነት አለባቸው። አለቃ መሆን የሚፈልጉ ሰዎች ናቸው። በጣም በሚገርምና ሁኔታ ደግሞ የመጨረሻው ምሽት ላይ እንኳን የመጨረሻው ኢየሱስ ተላልፎ የሚሰጥበት ምሽት ላይ አንድ ነገር እናነባለን። የምናነበው ምንድነው? ከመካከላችን ማን ነው ታላቅ ብለው ይነጋገሩ ነበር። አጠቃላይ ደቀ መዛሙርት እኔነት ያጠቃቸው ነበሩ። ትህትና የማያውቃቸው ነበሩ። እነዚህ አይነት ሰዎች ናቸው። የጠራው ኢየሱስ ክርስቶስ ይሄንን ሰውዬ ነው የጠራው። ማለት ምን ማለት ነው? እዩ መንፈስ ቅዱስ ከመውረዱ ከ40 ቀን በፊት የተጣሉ ሰዎች ናቸው። በእረኛው የተሰናከሉ ሰዎች ናቸው። ኢየሱስን የካዱ ሰዎች ናቸው። እና እንደዚህ አይነት ሰው እንዴት ትጠራለህ ብለህ ስትጠይቅ አንድ ነገር እኔ ይገባኛል። የሚገባኝ ነገር ሁልጊዜ እግዚአብሔር ወይ ደግሞ ኢየሱስ ሰዎችን ሲጠራ የሚጠራው ሰዎችን ተማምኖ አይደለም። የሚተማመነው የእሱን የመለወጥ ጉልበት ነው። ማንኛውንም ሰው አምጥቶ እሱን የመለወጥ ጉልበቱን ያውቀዋል። ስለዚህ በሰው እግዚአብሔር በሰው አይተማመን። ራሱን ነው እግዚአብሔር የሚያምነው። ራሱን ነው እግዚአብሔር ማለት የራሱን ጉልበት ነው እግዚአብሔር የሚተማመን። እንደዚህ አይነት ሰዎችን ነው ጠርቷቸው በመንፈስ ቅዱስ አማካኝነት ተለውጠው ዮሐንስ ከዛም ነው ከጴጥሮስ ጋር እንኳን ገና በመንፈስ ቅዱስ ከተለወጠ በኋላ መንፈስ ቅዱስ ከወረደ በኋላ ጴጥሮስ ፊተኛ ሆኖ ሲናገር መቀበል ጀመረ። እኔም ሁለተኛ ብሆን ችግር የለብኝም። ለምን? ተለወጠ። እና ኢየሱስ ክርስቶስ እንደሚያስቸግሩ ያውቃል፣ እንደሚክዱ ያውቃል። ነገር ግን ደግሞ የሚለውጥበት ደግሞ ጉልበት ደግሞ እንዳለው ግን በሱ እርግጠኛ ነበር። እና ይሄ ሰው ነው እንግዲህ ተጠርቶ የፍቅር ሐዋርያ የምንለው ሰው ሆኖ አብዛኛውን እንግዲህ የአንደኛ ዮሐንስ መልእክትን እንደምታውቀው ስለ ፍቅር ብዙ የሚናገረው ስለ ፍቅር ብዙ የሚያወራው እንደውም እንደ ሊትመስ ፔፐርም አድርጎ ፍቅርን የሚያመጣው ሰው ይሄ በጣም አመፀኛ ማለት አስቸጋሪ እንደገና የነበረውን ሰው እና እግዚአብሔር እንዴት ለውጦ ጠቃሚ እንዳደረገው ለዛው ማህበረሰብ እግዚአብሔር የሚጽፍ ማለት የሚያስብ እንደሆነ እነሱንም እያሰበ በቃ እኔን እኮ የተለወጥኩት በዚህ ጌታ ነው ብሎ እሱን ለማስተዋወቅ የሚጥር ዋጋ የሚከፍል ሰው ሆኖ በመጽሐፍ ቅዱሳችን ውስጥ የምናገኘው ታላቅ የሆነ ሐዋርያ ሆኖ እናገኘዋለን ማለት ነው። እኔ በዚህ
በጣም ይደንቀኛል። እዩዬ ላንተ እድሉን እስቲ ጨምርበት ነው። ምናልባት መጨመር የምፈልገው አንተ በጣም በድንቅ ሁኔታ አስቀምጠዋል። ይሄ አሁን ስታነሳ ያነሳው ሐሳብ በጣም ነው ተቺ። እግዚአብሔር ሰዎችን ለራሱ ዓላማ ሲጠራ ራሱን ታምኖ ነው የሚለው ጽንሰ ሐሳብ በጣም በቃ የሚደንቅ ጽንሰ ሐሳብ ነው። አይደለም ለአገልግሎት ለህይወት እንኳን እግዚአብሔር ሲጠራን ራሱን ታምኖ ነው የሚጠራን። ጸጋው ባለቤት እሱ ነውና በጸጋ ድናችኋል፣ እግዚአብሔር ስጦታ ነው፣ ማንም እንዳይመካ ከስራ አይደለም ይላል ጳውሎስ ምዕራፍ 2 ላይና እግዚአብሔር ራሱን ታምኖ ነው የሚጠራው። የሚደንቅ ነው። ሲጠራቸው እንኳን ማርቆስ ወንጌል ላይ ስታነብ ሰው አጥማጅ ትሆናላችሁ ሳይሆን አደርጋችኋለሁ ነው የሚለው። የሚገርመው ነገር ሰው አጥማጅ አደርጋችኋለሁ የሚለው ቋንቋ የደቀ መዝሙርነትን ጥሪ የተሰጣቸው እነዚህ ሐዋርያት በራሳቸው አይደለም ይሄን የሚያከናውኑት፣ እግዚአብሔር ራሱ ነው አጥማጅ አድርጎ የሚሰራቸው የሚለው ትልቅነት ነው። ስለሰራን ነው እሱ ስላበጃጀን ነው እሱን ማገልገል እንድንችል የሆነውና ይደንቃል። ዮሐንስ እግዚአብሔር ከአሳ አጥማጅነት ሲጠራው ራሱን ታምኖ እንደሆነ ያነሳበት መንገድ ወድጇል። ሌሎቹንም ሐዋርያት ስትመለከት እኮ ተመሳሳይ ነው። ለምሳሌ አስቆሮቱ ይሁዳን ስትመለከተው ጌታ ሲጠራው አታላይ ሰው እንደሆነ ያውቃል፣ አታላይ ደቀ መዝሙር እንደሆነ ያውቃል። እድል እየሰጠው ይመስለኛል እና ራሱን ታምኖ ነው የጠራው። አይደለም ጌታን የሚክደው እንደ ጴጥሮስ አይነት ተከታይ ይቀርና ጌታን እንኳን አሳልፎ በብር የሚሰጠው አስቆሮቱ ይሁዳ ለዚህ ጥሪ ተጋባዥ ሆኖ ነበርና የጌታ ቸርነት ልበሰፊነት ይገርማል። የማይጠቅመውንና የማይረባውን ፈልጎ ነው የሚጠራው ለአገልግሎት የሚለው በጣም የሚደንቅ ነው። ከዛ በተጨማሪ በርተለሚዎስን ብትወስድ በርተለሚዎስ በዮሐንስ ወንጌል ውስጥ ናትናኤል ተብሎ ተጠቅሷል። ተጠራጣሪ ሰው ነው። ከዛ በታች ቁጭ ብላ አየው አንተ የዋህ ሰው ብሎ ሲናገረው ከናዝሬት ምን መልካም ነገር ይወጣል ብሎ ሰስፔክት ያደረገ ነው። እንትን ያደረገ ነው። ስኬት የሆነ ነው። የተጠራጠረ ነው። ለደቀ መዝሙርነት እየተጠራ ጌታ እየጠራው እንደውም ከዛበት ከበለስ በታች ሆኖ እንደተመለከተው እየነገረው አስደናቂ ነገር ነው እየነገረው ያለው። ግን አንተ ከየት እንደመጣ አውቃለሁ፣ ከዛ ደግሞ መልካም ነገር አይገኝም፣ አንተም በቃ መልካም ሰው አይደለም አይነት ንግግር ሲናገረው ታያለህ። አይደለም የማይጠቅም ሰው አልፈልግም ብሎ ኮንፍሮንት እንኳን ያደረገውን እንደ በርተለሚዎስ እንደ ናትናኤል ሰው ለደቀ መዝሙርነት ሲጠራ ታያለህ። ማቴዎስንም ብትወስድ የሚደንቅ ነው። ማቴዎስ ቀረጥ ሰብሳቢ ነው። ቀረጥ ሰብሳቢ ከአይሁድ ሕዝብ ቀረጥ ወስዶ ለአሕዛብ የሚሰጥ ሰው ነው። በአይሁድ ማህበረሰብ የተገለለ ነው። ከዚህ በፊት በሉቃስ ወንጌል እና በሌሎች ወንጌል ጥናቶቻችን አንስተናል። አንተም ብዙ ጊዜ እንዳነሳው ተስፋ አድርጋለሁና ቀረጥ ሰብሳቢ የሆነ ሰው ታማኝነት የሌለው፣ በሸንጎ ፊት ምስክር መሆን የማይችል፣ በምኩራብ ውስጥ የማይገባ፣ የይሁድነት እምነትን የካደ ተደርጎ የሚቆጠር ነው እና የተገለለ ነው። ገንዘብ አላቸው ግን ሰው የሌላቸው ሰዎች ናቸው፣ ብቸኞች ናቸው። እና ጌታ እርኩስ ተደርገው እንደዚህ የተገለሉ ባንዳ ተብለው የተተው ሰዎችን ጌታ ለደቀ መዝሙርነት ሲጠራ ትመለከታለህ። በጣም የሚደንቅ ነገር ነው። ልጄ ነው ወይ እና እመጣለሁ አባ ሶሪ ተደረገ ስታችሁ ነው በቲክቶክ ቋንቋ እና ማቴዎስንም ስትመለከተው ምንም የሚያስመካ ነገር የለውም። በጣም እና ጌታ የጠራቸውን ሰዎች ቀናተኛው ስምዖንን ብትወስድ በጣም በአረመኔነት ስራ የተሰማራ የአይሁድ ሕዝብን ነፃ ለማውጣት በጉልበት የሚንቀሳቀስ ሰው ነው። ነፍሰ ገዳይ የምትለው አይነት እንደዚህ አይነት ሰው እንዴት ነው ለከበረ የደቀ መዝሙርነት ጥሪ ሊጠራ የሚችለው? በጣም የሚደንቅ ነው። እና እግዚአብሔር ሰዎችን ለደቀ መዝሙርነት ሲጠራ፣ ለአገልግሎት ሌሎች ሰዎችን ለማጥመድ በሱ አቅም ሲጠራ ራሱን ታምኖ ነው። ስሙ ይባረክ። ይሄ በጣም አሜን ፋይሪንግ ነው። እና እኛ እንኳን ዛሬ ልንወያይበት የተነሳ ነው የአንደኛው ዮሐንስ መልእክት ከእንደዚህ አይነት ሰው የመነጨ ነው በእግዚአብሔር ጸጋ አማካኝነት። ዛሬ ይሄ ሰው የምናጠናውን የአንደኛው ዮሐንስ መልእክት እግዚአብሔር ረድቶት ሰንዶ በወቅቱ ታሪካዊ ሰነድ ቢሆንም ታሪካዊ ደብዳቤ ቢሆንም ለዚህ ሁሉ የበቃ ሰው ነው ለማለት ነው። እና የሚደንቅ ነው። ለምንድን ነው የጻፈው የሚለው ትንሽ ነገር ለማንሳት ሞክር። አንደኛው ዮሐንስ መልእክት ያው እንደምታውቀው 5 ምዕራፎች አሉት።
በባህሪው ቅበተ እምነታዊ ነው። እንደምታውቀው ሐዋርያው ዮሐንስ መጋቢ ነው። ምንም ሐዋርያ ቢሆንም በተለይ በትንሿ እስያ አካባቢ የሚገኙ 7 አብያተ ክርስቲያናትን ወንጌል ሰብኮ የመሰረተ እንዲሁም ደግሞ በመጋቢው አገልግሎት የሚከታተላቸው ሰው ነውና መጋቢያዊ ቶናል አንደኛው ዮሐንስ መልእክትን ስታጠናና ይሄ መጋቢ የሆነው ዮሐንስ በአንደኛው ዮሐንስ መልእክትን የጻፈበት ዋና ምክንያት እንግዲህ ከመጽሐፉ ከአንዳንድ ምዕራፎች ሄድ እያልን መለስ እያልን ማየት እንችላለን። የተነሳ የሐሰት ትምህርት ነበርና ከሐሰት ትምህርት ጋር በከፍተኛ ሁኔታ ይገናኛል እና ይሄ የሐሰት ትምህርት ምናልባት ይሄ አንደኛ ዮሐንስ መልእክት ተደራሽ ኤፌሶን ቤተክርስቲያን ትሆናለች የሚል ሐሳብ አለ። እዛ ላይ ያለ መግባባት አለ። ወይም ደግሞ በእስያ የሚገኙ አብያተ ክርስቲያናት ጋር ሰርኩሌት እያደረገ የሚንቀሳቀስም መልእክት እንደሆነም ይታሰባል። ብቻ ለአንድም ቤተክርስቲያን ይሁን ከአንድ በላይ ለሚሆኑ ቤተክርስቲያናት ይህን መልእክት የጻፈበት ምክንያት መጀመሪያ ወንጌል እነ ዮሐንስ ከሰበኩ በኋላ እነሱ ሲሄዱ ሌሎች ወንጌልን እንሰብካለን የሚሉ ነገር ግን እነ ዮሐንስ የሰበኩትን ወንጌል በተሳሳተና በተጣመመ መንገድ የሚሰብኩ ሰዎች መጥተው ነበር እና እነዚህ ሰዎች የስብከታቸውን ይዘት ስትመለከት የኢየሱስን ክርስቶስነት ማይቀበሉ ናቸው። የኢየሱስን የእግዚአብሔር ልጅነት ማይቀበሉ ናቸው። የኢየሱስን በስጋ መምጣት ማይቀበሉ ናቸው። እንዲሁም ደግሞ ከእግዚአብሔር ጋር ህብረት አለን ይላሉ፣ ነገር ግን በኃጢአታዊ ምልልስ ይመላለሳሉ። ግን ኃጢአት የለብንም ደግሞ ይላሉ። የሚገርም ነገር ይክዳሉ ኃጢአተኝነታቸውን። ከእግዚአብሔር ጋር ህብረት አለን ይላሉ፣ ኃጢአት የለብንም ደግሞ ይላሉ። ከእግዚአብሔር ጋር ህብረት አለን እያሉ ኃጢአት የለብንም እያሉ ነገር ግን በኃጢአት ጸንተው ቢኖሩ ናቸው። ስለዚህ እነዚህ ሰዎች እነ ዮሐንስ የሰበኩትን ወንጌል በተጣመመ መንገድ ስላቀረቡ ዮሐንስ የነዚህን ሰዎች ትምህርት ለማጋለጥና ትክክለኛውን መጀመሪያ የሰበከውን ወንጌል ለማጽናት ነው ይህንን መልእክት የጻፈው። ለምሳሌ አለፍ እያልን ማየት ቢያስፈልገን አንደኛው ዮሐንስ መልእክት ላይ የመጀመሪያ የምናነሳው የአንደኛው ዮሐንስ መልእክት የተጻፈበትን ምክንያት ለምሳሌ ምዕራፍ 1 ቁጥር 6 ላይ ብናነብ ምን ይላል? ምዕራፍ 1 ቁጥር 6 ላይ ዮሐንስ ሲናገር በጨለማ እየተመላለስን ከእርሱ ጋር ህብረት አለን ብንል እንዋሻለን፣ እውነትንም አንኖርም ይላል። መቼም ይሄ ነገር ከመሬት ተነስቶ ሊለው አይችልም። ዮሐንስ በጨለማ እየተመላለሱ ከእግዚአብሔር ጋር ህብረት አለን የሚሉ ሰዎች ስላሉ ነው። እነዚህ ሰዎች የመጀመሪያ ባህሪያቸው ቀደም ሲል እንደተናገርኩት ከእግዚአብሔር ጋር ህብረት አለን ይላሉ፣ ነገር ግን በጨለማ ጸንተው የሚኖሩ ናቸው። ስለዚህ እነዚህ ሰዎች ከሰበክነው ወንጌል ጋር የሚሄድ የህይወት ስርዓት የላቸውም። ከነዚህ ሰዎች ጋር አትተባበሩ ለማለት ማለት ነው። ሁለተኛ እዛው ምዕራፍ 1 ቁጥር 8 ላይ ደስታይ ኃጢአት የለብንም ብንል ይላል ሚሉ ናቸው። እነዚህ ሰዎች ኃጢአት የለብንም ይላል። ራሳችን እናስታለን፣ እውነትም በእኛ ውስጥ የለም። ኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃ ሁሉ ሊያነጻን እርሱ ታማኝና ጻድቅ ነው ይላል። ስለዚህ ሁለተኛው በኃጢአት ጸንተው መኖራቸው ብቻ ሳይሆን ከእግዚአብሔር ጋር ህብረት አለን እያሉ በኃጢአት ጸንተው መኖራቸው ብቻ ሳይሆን ኃጢአት የሚባል ራሱ አያቀንም የሚሉም ናቸውና ይሄ ትልቅ ውሸት ነው። በወንጌል ላይ የተቃጣ ውሸት ነው። ወደ ቁጥር 10 ሄደም ስትመለከት ኃጢአት አልሰራንም ብንል ይደግመዋል ተመሳሳይ ሐሳብ። እዚህ ቁጥር 6 ቁጥር 8 ቁጥር 10 ላይ የምታያቸው ነባባት እነዚህ ሰዎች ከእግዚአብሔር ጋር ህብረት አለን የሚሉ እንዲሁም እግዚአብሔርን እናውቃለን የሚሉ እንዲሁም ደግሞ እግዚአብሔር ብርሃን መሆኑን እንረዳለን የሚሉ ነገር ግን በተግባር በኃጢአት የሚመላለሱ አይነት ሰዎች ናቸው። ከዚህ ባለፈ ደግሞ ምዕራፍ 2 ቁጥር 22 ላይ ደስ ትመለከት በጣም የሚያስደነግጠው ነገር የክርስትና እምብርት የሆነውን ሐሳብ የሚክዱ ናቸው። ቁጥር 22 ላይ ደስታ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ሐሰተኛ ማን ነው? የሚክዱ ናቸው ማለት ኢየሱስ ክርስቶስ ነው የሚለውን አይቀበሉም። ክርስቶስ አይደለም ብለው የሚያምኑ ናቸው። ይሄም ብቻም አይደለም። ምዕራፍ 5 ቁጥር 1 ላይ ሄደ መመልከት ትችላለህ። ምዕራፍ 5 ቁጥር 1 ላይ ምንድነው የሚለው? ኢየሱስ እርሱ ክርስቶስ እንደሆነ የሚያምን ሁሉ ከእግዚአብሔር ተወልዷል፣ አባትንም የሚወድ ሁሉ ልጅ እንደዚህ ይወዳል እያለ ይናገራል። ይህን የተናገረበት ምክንያት ኢየሱስ ክርስቶስ መሆኑን የሚክዱ ሰዎች ስለነበሩ ነው። ቁጥር 5 ላይ ሄደ ስታነብ ምዕራፍ 5 ቁጥር 5 ላይ ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በስተቀር ዓለምን የሚያሸንፍ ማን ነው ይላል። ኢየሱስ ክርስቶስ አይደለም ብቻም ብለው ያቆሙም የእግዚአብሔር ልጅም አይደለም ይላሉ ጨምረው።
ግን ዮሐንስ ሲናገር የእግዚአብሔር ልጅ መሆኑን የሚያምን ዓለምን ያሸንፋል፣ የእግዚአብሔር ልጅ መሆኑን የማያምን ግን በዓለም ይሸነፋል። እነዚህ ሰዎች ኢየሱስ የእግዚአብሔር ልጅ መሆኑን ስለሚክዱ የተሸነፉ ናቸው ያለ ዕቅበተ እምነታዊ ይዘት ያለው ነው ሐሳብ የሚያንጸባርቀው። ከዚህ በተጨማሪ ምዕራፍ 4 ቁጥር 2 ላይ ስትመለከት የእግዚአብሔር መንፈስ በዚህ ታውቃላችሁ ኢየሱስ ክርስቶስ በስጋ እንደመጣ የሚቀበል መንፈስ ሁሉ ከእግዚአብሔር ነው፣ ኢየሱስን የማይቀበል መንፈስ ግን ከእግዚአብሔር አይደለም ይላል። በስጋ መምጣቱን የሚክዱ ናቸው እነዚህ ሰዎች። ሌላኛው መገለጫ ባህሪያቸው ይሄ አንደኛው ዮሐንስ መልእክት ላይ ብቻ ሳይሆን ሁለተኛው ዮሐንስ መልእክት ቁጥር 7 ላይ ሄደ ስታጠና ተመሳሳይ አይነት ነገር ታያለ። ኢየሱስ በስጋ መምጣቱን የሚክዱ ናቸው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመኑ ብዙዎች አሳቾች ወደ ዓለም መጥተዋል። ስለዚህ እነዚህ ሰዎች ስንቋጨው አንድ ከእግዚአብሔር ጋር ህብረት አለን ይላሉ፣ ሁለት እግዚአብሔርን እናውቃለን ይላሉ፣ ሶስት እግዚአብሔር ብርሃን መሆኑን እንረዳለን ይላሉ። ነገር ግን በጨለማ የሚመላለሱ ናቸው፣ በጨለማ የጸኑ ሰዎች ናቸው። ከነዚህ ሰዎች እውነተኞቹን ክርስቲያኖች ለመለየት ነው የጻፈው። አንደኛው። ሁለተኛው የጻፈበት ምክንያት ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን የሚክዱ ናቸው። ሌላኛው ሁለተኛ መገለጫቸው ክርስቶስ አይደለም፣ የእግዚአብሔር ልጅ አይደለም፣ እንደማንኛውም ሰው ነው የሚል ትምህርት አላቸው። ይሄንን ለመቃወም ነው ሁለተኛ የጻፈው። ሶስተኛ የጻፈበት ምክንያት አንደኛው ዮሐንስ መልእክትን የጻፈበት መሰረታዊ ምክንያት ኢየሱስ በስጋ መምጣቱን የሚክዱ ናቸው። ሰው ነው ይበሉ እንጂ የሰው አይነት ቁሳዊ ተክለ ሰውነት አለው ብሎ አያምኑ። ስለዚህ ሌላኛው መገለጫቸው ይሄ ነው። ስለዚህ የሚመግባቸውን ሰዎች በወንጌል ሰብኮ ቤተክርስቲያንን መስርቷልና በዛ ቤተክርስቲያኑ ያሉ ሰዎች በሰበከው ወንጌል ጸንተው እንዲኖሩ ከነዚህ ሰዎች ጋር እንዳይተባበሩ ማሳሰቢያ ማስጠንቀቂያ ለመስጠት ነው የጻፈው። ይሄ ትልቅ ኃላፊነት ነው። ስለዚህ ስናስብ ምንድነው እንድናስብ ያደርገን? እውነተኛ መጋቢነት ኮምፕሮማይዘር አይደለም፣ የሚያመቻምች አይደለም። እውነተኛ መጋቢ የሚመግበው ህዝብ መንፈሳዊ ጤንነቱን አደጋ ላይ የሚጥል ትምህርት ያለው ሰው ሲመጣ በሚመግበው ህዝብ መካከል ትምህርቱን በግልጽ ስቴት አድርጎ ገልጾ ይቃወማል፣ ያጋልጣል። ምክንያቱም የመጋቢነት ኃላፊነት አንዱ የሚመግበውን መጠበቅ ነው፣ ከሐሰት ትምህርትም ልምምድን መጠበቅ ነውና ዕቅበተ እምነታዊ መልእክት ነው ማለት ይቻላል። ምናልባት የምትጨምረው ነገር ካለ እዚህ ላይ በጣም ግሩም የሆነ ኤክስፕላኔሽን የሰጠበት እግዚአብሔር ይባርክ። ቴንክ ዩ። ምናልባት የዮሐንስ አይደለ ለየት የሚያደርገው እንትኑ ማለት ከአንዳንድ ከአዲስ ኪዳን ንባባትና በተለይ መልእክታት አንደኛው ወንጌሉን ለየት የሚያደርገው ነገር ምንድነው? ዮሐንስ ፐርፐዝ ስቴትመንት ለይቶ ያስቀምጣል አይደለ? ማለት የሚጽፍበትን ዓላማ አያሻማም ማለት ለዚህ ነው የምጽፈው ይላል። ለምሳሌ ወንጌሉ ሲናገር ኢየሱስ እርሱ ክርስቶስ እንደሆነ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይሄን ጽፌላችኋለሁ። ስለዚህ በቃ አሁን አንዴ ዮሐንስ ወንጌል ለምን ተጻፈ ካል ኢየሱስ እርሱ ክርስቶስ እንደሆነ አምኑ ሰው በስሙ ሕይወት እንዲኖረው ነው ይሄንን የጻፍኩላችሁ ብሎ ክሊር ነው። ሁልጊዜ ዮሐንስ አጻጻፉ ላይ አንድ ነገር የምናገኘው ነገር ምንድነው? ዓላማ ስቴት የማድረግ ባህሪ አለው። ዮሐንስ እዚሁ ክፍል ላይ ራሱ በአንደኛ ዮሐንስም ላይ ተመሳሳይ ሐሳብን ሲጠቀም እንመለከታለን። ለምሳሌ ያክል የሚያስቀምጥባቸው ክፍሎች አሉ። አንደኛው ምዕራፍ 1 ላይ የሚያስቀምጣል ለዚህ ነው የምጽፍላችሁ ይላችኋል። ምዕራፍ 2 ላይ ለዚህ ነው የምጽፈው ይላችኋል። ምዕራፍ 5 ላይ ደግሞ ሲዘጋው ምን ይላል? የዘላለም ወንድሞቼ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይሄን ጽፌላችኋለሁ ብሎ ደግሞ አሁን አንድ ነገር የምንገነዘበው ነገር ምንድነው? የዮሐንስ ተደራሲያን እነዚህ አንደኛ ዮሐንስ ተደራሲያንና የወንጌሉ ተደራሲያን ተመሳሳይ ናቸው። በማይነር ኤዥያ ጋር ያሉ የሚኖሩ የአሁኗቸው ክልል እንላቸው እንችላለን። እዛ አካባቢ የሚኖሩ ቤተክርስቲያናትን ወይ ደግሞ እዛ አካባቢ የሚኖሩ ሰዎችን የደረሰ መጽሐፍ ነው። ወንጌሉ ላይ ስንመለከት ወንጌሉ ላይ እንደ ወንጌል አብሳሪ ሆኖ እናገኘዋለን አይደለ? ኢየሱስ እሱ ክርስቶስ እንደሆነ ካመናችሁ የዘላለም ታገኛላችሁ ብሎ ወንጌልን ሲያበስር እንመለከታለን። እዚህ ጋር ግን እነዚህ ሰዎች እንዳመኑ
እንደዳኑ እርግጠኛ እንደሆኑ ምን ይላቸዋል? የዘላለም ሕይወት እንዳላችሁ ታውቁ ዘንድ አሹር ያደርጋችሁ። የዘላለም ሕይወት አለኝ ብሎ መናገር መቻል ያስፈልጋል ነው አይደል? ለምናየው ነገር እሱ ነገ ላይ ምን ለማመደው ምናቀው ምናምን ሳይሆን አሁን አለኝ እንዳላችሁ ታውቁ ዘንድ እርግጠኛ ተሆኑ ዘንድ አሹራንስ እንዲኖራችሁ ደግሞ ይሄንን መልእክት ጽፌላችኋለሁ ብሎ ፐርፐዝ ስቴትመንት ሜንሽን ያደርጋል። ለቁጥር ምዕራፍ 1 ላይ ስንመለከት ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነው በዓይኖቻችንም ያየነውን የተመለከትነው እጆቻችንም የዳሰሱትን እናወራለን። ሕይወት ተገለጠ አይተንማል እንመሰክራለን። ከአብ ዘንድ የነበረው ለእኛ የተገለጠው የዘላለም ሕይወት እናወራላችኋለን። እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውን የሰማነውን ለእናንተ ደግሞ እናወራላችኋለን። ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ደስታችሁ እንዲፈጸም እንጽፍላችኋለን ብሎ ይናገራል። ስለዚህ አልቲሜትሊ የዘላለም ሕይወት አላችሁ። ያ የዘላለም ሕይወትን ደግሞ ከምን ጋር ያገናኘዋል? ህብረት ከመቀላቀል ጋር ከቤተሰብ ከመሆን ጋር ያገናኘውና በዛ ደስታችሁ ሙሉ እንዲሆን ኮምፕሊት እንዲሆን ምን አድርጌላችኋለሁ? እንጽፍላችኋለን ብሎ ፐርፐዝ ስቴትመንት የሚያስቀምጥ እንደሆነ ዮሐንስ ወንጌል እናያለን። ምናልባት ይሄ ዕቅበተ እምነታዊ ነው የሚለው ሐሳብ ሁልጊዜ የምናገኘው የአዲስ ኪዳን ንባባትን ስናነብ የሰበኩትን ወንጌል እንደገና መልሶ ያቅሉታል። አንዴ ሰብኬዋለሁ ብለው ፊት ሲያዞሩ አንመለከትም። ሐዋርያ ወንጌልን ይሰብኩታል። ወንጌል ደግሞ ሲመረስ ቁጭ ብለው አይመለከቱም። ዲፌንድ ያደርጉ ከቻሉ በአካል ሄዱ ያስተምራሉ። ካልቻሉ ግን ያላቸውን ነገር ሁሉ ለወንጌል ግባት ሲያደርጉት እንመለከታለን። እጃቸው ላይ ብዕርና ክርታስ ካገኙ ጽፈው የወንጌል ግባት ሲያደርጉት ወንጌላት የሰበኩት ወንጌል እንደገና ሄዶ ሲመክቱት ዲፌንድ ሲያደርጉት እንመለከታለን። ሞሮፍ እንዳልከው ዕቅበተ እምነታዊ እንደገና ደግሞ ፓስተራልም ደግሞ የሆነ መጋቢያውም ደግሞ ልብን ደግሞ የምናገኝበት መጽሐፍ ሆኖ እንመለከተዋለን ማለት ነው። ምናልባት እዚህ ጋር ሌላ ሐሳብ ለመጨመር ለማጠናከር በተለይ ህብረት ምን ይመስላል እንግዲህ በሚቀጥለው ሳምንት ሰኞ እንመጣበታለን። በተለይ የአንደኛው መልእክት ምዕራፍ 1 ከቁጥር 1 እስከ 4 ያለው አንድ አረፍተ ነገር ነው በመጀመሪያው የጥንት ቋንቋ በግሪኩ እና እዛ ከ1 እስከ 4 ባለው ንባብ ውስጥ አንታውን ካነሳው ህብረት ከሚለው ሐሳብ ጋር የሚሄድ ነገር እናገኛለን። እና ይሄ ህብረት ለምንድን ነው ክርስቲያናዊ ህብረት ዓላማው ምንድነው ብለህ ብትጠይቀው ዮሐንስ የሚነግር ነገር የዘላለም ሕይወት የሚኖርበት አውድ ነው። በጣም ይገርማል። የዘላለም ሕይወት በጌታችን በኢየሱስ ክርስቶስ ሰው መሆኑ ተገለጠ ነው። ኢየሱስ በዚህ ምድር ላይ ሰው ሆኖ መመላለሱ ሕይወትን ገልጦ አሳየ። ያ ሕይወት ደግሞ ማንም ሰው የሚኖረው አይነት ሕይወት እኛ ከመዳናችን በፊት የምንመላለሰው አይነት ይሄ ምድራዊ የሆነ አይነት ሕይወትን ሳይሆን ገልጦ የኖረው ጌታ ኢየሱስ የዘላለም ሕይወት ነው። የዘላለም ሕይወት ያ ሕይወት ደግሞ ኢየሱስ ክርስቶስ ከአብ ጋር የሚኖረው ሰማይና ምድር ከመፈጠሩ በፊት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በጋራ የሚኖሩት ሕይወት ያንን ሕይወት ነው ሰው ሆኖ ሁለተኛ የሥላሴ አካል ወልደ እግዚአብሔር ወይም ኢየሱስ ክርስቶስ ያንን ሕይወት ይገለጥ ያሳየ። ስለዚህ የኢየሱስ ሕይወት ልክ እንደ አንድ እንደ ወረቀት ላይ እንደተጻፈ ጽሑፍ ልታዩት ይችላል። ወረቀት ጽሑፍን የሚሸከም እንደሆነ ሁሉ የኢየሱስ ሕይወት የተሸከመው ሕይወት ነው፣ የገለጠው ሕይወት፣ የዘላለም ሕይወት ነው፣ የኖረውን ሕይወት እና ይሄንን ሕይወት የገለጠበት ምክንያት የእግዚአብሔር ሕይወት በአብና በወልድ መካከል ያለው ያን ሕይወት የገለጠበት ምክንያት ይላል ዮሐንስ ሲናገር እኛም ያንን ሕይወት በጋራ በዚህ ምድር እንድንኖረው እና ይሄ ሕይወቱ ራሱ በባህሪ የዘላለም ሕይወት የሚለው በባህሪ ኮሙናል የጋራዊ ማለት የት ነው የተገለጠው? መጀመሪያ ዓለም ሳይፈጠር ካልክ በአብ ወልድ በመንፈስ ቅዱስ በግጻይ መለኮት በአብና በወልድ በመንፈስ ቅዱስ ማከል ባለ ግንኙነት ውስጥ ነው ያ ሕይወት የተኖረው። ይቀርም የዘላለም ሕይወት በባህሪው አንድ ፐርሰን የሚኖረው አይደለም፣ ሶስቱም የሥላሴ አካላት በጋራ የሚኖሩት ሕይወት። ስለዚህ የዘላለም ሕይወት በባህሪው ምንድነው? የጋራዊ ባህሪ አለ፣ ኮሙናል የሆነ ባህሪ አለ። ስለዚህ ይሄ ሕይወት ዛሬም በአማኞች መካከል እንዲደገም እግዚአብሔር ይፈልጋል።
ምክንያቱም እዛ የተኖሩ በጋራ ነው፣ እዚህም እንዲኖሩ ይፈልጋል። ስለዚህ ኢየሱስ ክርስቶስ ይህንን ህይወት ቅዱሳን በጋራ እንዲኖሩት ሰው ሆኖ ገልጦ አሳየን እግዚአብሔር ይመስገን። ስለዚህ ክርስቲያኖች ህይወትን የዘላለም ህይወት ኢየሱስ የገለጠውን የዘላለም ህይወት በጋራ ሲኖሩ አውቶማቲካሊ የህይወቱ ባለቤት እግዚአብሔር አብ ወልድ መንፈስ ቅዱስ ነውና አብሮ ይገኛል ማለት። ስለዚህ ህብረቱ የከበረ ነው ማለት የከበረ ህብረት ነው። ስለዚህ ዮሐንስ መልእክቱን የጻፈበት ምክንያት ምንድነው ብለህ ስትጠይቀው የሚናገረው ነገር ቁጥር 3 እናንተም ከኛ ጋር ህብረት እንዲኖራችሁ ያየነውን የሰማነውን እንነግራችኋለን። ያዩትና የሰሙት ህይወትን ነው። ኢየሱስ ገልጦ ያሳየውን ህይወት ነው ያዩት፣ የሰሙት፣ የተመለከቱት፣ የዳሰሱት ህይወት ነው በኢየሱስ የተገለጠው ህይወት። ስለዚህ ይህንን እንነግራችኋለን። ለምን? ከኛ ጋር ህብረት እንዲኖራችሁ። አሁን ብዙ ጊዜ በጣም ብዙ ጊዜ ይሄ በአጥቢያ ቤተክርስቲያን ውስጥ ያለን ህብረት በዚህ ዘመኑ ከደረሰበት ስልጣኔ የተነሳ ሊሆን ይችላል። ሰዎች በተለያየ ምክንያት አይገኙበትም፣ አይታደሙበትም። ታውቃለህ፣ ይሄ በጣም አደገኛ ነው። በአጥቢያ ቤተክርስቲያን ውስጥ የሚደረግ ህብረት የከበረ ህብረት ነው። ምክንያቱም የእግዚአብሔርን ህይወት በጋራ ነው የምንካፈለው። በነገራችን ላይ ህብረት የሚለው ቃል ፌሎሺፕ የሚለው ቃል የግሪኩ ኮይኖኒያ ማለት ነው። ትርጉሙ ምንድነው? ሼሪንግ the most significant thing ማለት ነው። በጣም አስፈላጊ የሆነ ነገር በጋራ መካፈል ማለት ነው። የቃሉ ትርጉም ህብረት ነው። ህብረት ምን ማለት ነው ከተባለ በጣም ወሳኝና አስፈላጊ የሆነ ነገር በጋራ መካፈል ማለት ነው። በጋራ መቋደስ ማለት ነው በሌላ ቋንቋ። እና ሎካል ቸርች ደግሞ አጥቢያ ቤተክርስቲያን ውስጥ ከቅዱሳን ጋር ሄደን ህብረት ስናደርግ ኢየሱስ የገለጠውን ህይወት በጋራ ነው የምንካፈለው። what is the most significant thing በሎካል ቸርች ከተባለ ኢየሱስ የገለጠው ህይወት ነው። እግዚአብሔር ይመስገን። ያንን ህይወት የመካፈል ጉዳይ ነው። በአጥቢያ ቤተክርስቲያን ሰዎች መሳተፍ ያቆሙለት ይህንን ህይወት ከመካፈል ይጎላሉ ማለት ነው። ከእግዚአብሔር አብ ከወልድ ከመንፈስ ቅዱስ ጋር በጋራ የመኖርን እድል እያገፉ ነው ማለት ነው። ክርስትና በባህሪው በአጥቢያ ቤተክርስቲያን ላይ የተመሰረተ ነው። ይታይ እንግዲህ ዮሐንስ በእግዚአብሔር አብና በወልድ መካከል ስላለው ህብረት በዛ ህብረት ውስጥ ስላለ ህይወት አውርቶ ያ ህይወት ደግሞ በሁለተኛው የሥላሴ አካል ሰው በመሆን የተገለጠ መሆኑን ሲናገር ዓላማው ይህንን ህይወት በጋራ እንካፈለው ለማለት በሎካል ቸርች ጋር። ስለዚህ ፋውንዴሽናል ነው ማለት ነው፣ መሰረታዊ ነው ማለት ነው። የእግዚአብሔርን ህይወት ለመኖር የግድ በአጥቢያ ቤተክርስቲያን በጋራ መሰባሰብ ይጠይቃል። አጥቢያ ቤተክርስቲያን ስም ላገላለጽ ያህል እንጂ እንግዲህ መዋቅራዊ የሆነ ብቻ ላይሆን ይችላል። መዋቅራዊ ስለሆነ እያወራው ስለሆነ ነው። ወንድሞች እህቶች በጋራ በሚሰባሰብበት ጊዜ ሌላ የሚለየው የክርስቲያንን ህብረት ለዛ ነው። ለምሳሌ በዚህ የምትከታተሉ ወንድሞችና እህቶች ላይቭ ላይ የምትከታተሉ ወንድሞችና እህቶች የእግዚአብሔርን ቃል እየተካፈልን ያለን እና ክርስቲያናዊ ህብረት ነው። ቨርቹዋሊ ቢሆንም ክርስቲያናዊ ህብረት ነው እያደረግን ያለን። በዚህ ህብረት ውስጥ ህይወትን ነው እየተካፈልን ያለን። ኢየሱስ የገለጠው ህይወት ነው እየተካፈልን ያለን። ለኛ ትልቁ ሲግኒፊካንት የሆነው ነገር ክርስቶስ የገለጠው ህይወት። ስለዚህ ይሄን መካፈልን የመሰለ ምን እድል አለ? ምን የሚያስደስት ነገር አለ? እግዚአብሔር ህይወት በጋራ መካፈልን ይመስላል። ይሄ ህይወት ምን አይነት ባህሪያቶች አሉት? ምዕራፍ አንድን ዘርዘር እያደረግን ስንመጣ እናየዋለን። ይህ ህይወት በባህሪው ትንሽ ቅምሻ የምትሆን ነገር እንደውጣል እንዳርግ የሰኞን ውይይታችንን እንዳልጎዳው ይሄ ህይወት እግዚአብሔራዊ ህይወት በአብ ዘንድ የነበረው ኢየሱስ የገለጠው እኛም በጋራ እንድንኖረው የተገባው ህይወት በባህሪው የመጀመሪያው ባህሪው በኃጢአት ጸንቶ መመላለስን ይፈቅዳል። ይከርም ምክንያቱም እግዚአብሔርን አውቀዋለሁ የሚል ነገር ግን በኃጢአት ጸንቶ የሚኖር ከሆነ እግዚአብሔርን አላወቀውም። አሜን። ይሄ ህይወት በጋራ የምንካፈል እግዚአብሔር ህይወት የዘላለም ህይወት የምትለው ጸንቶ በኃጢአት መመላለስን አይፈቅድም። ጸንቶ በኃጢአት የሚመላለስ ሰው ይሄ ህብረት አይቀበለውም።
ያገለዋል ማለት። ምክንያቱም የእግዚአብሔር ሕይወት ከኃጢአት ጋር ጸንቶ ከመኖር ጋር አብሮ የሚሄድ አይደለም። በባህሪው በኃጢአት ጸንቶ መኖርን አይፈቅድም። የሚገርመኝ እኔ ንባብ ይሄንን ኤክስፕሌን እያደረኩ በጣም የሚገርመኝ ንባብ ቁጥር 8 ላይ ያለው ቃል ኢየሱስ ኃጢአት የለብንም ብንል በተለይ ከቁጥር 5 ጀምሮ ባነበው ደስ ይለኛል። እዚህ የምትከታተሉን እህቶችና ወንድሞች እንድትሳተፉ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 እና 6 እስከ 7 ድረስ ኮሜንት ቦክስ ላይ ፔስት እንድታረጉት በጌታ ፍቅር እጠይቃችኋለሁ። እንደዚህ ይላል። እኔ አዲሱ መደበኛ ትርጉም ያሱ ከእርሱ የሰማነው ለእናንተ ምን ነገራችሁ መልእክት ይላል። እግዚአብሔር ብርሃን፣ ስለ እግዚአብሔር ሲያወራ ጨለማም እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም። ስለ እግዚአብሔር ነው እያወራ ያለ። እግዚአብሔር ብርሃን ነው፣ በእርሱ ዘንድ ጨለማ ከቶ የለም ይላል። ከዛስ ስለ መልእክቱ ተደራሾች ሲያወራ ደግሞ በጨለማ እየተመላለስን ከእርሱ ጋር ህብረት አለን ብንል እንዋሻለን፣ እውነትንም አንኖረውም ይላል። ስለ እግዚአብሔር ሲያወራ እግዚአብሔር ዘንድ ጨለማ ከቶ የለም ይላል። ስለ ሰዎች ሲያወራ ደግሞ በጨለማ መመላለስ ይላል። አየህ፣ ይገርም ነው። ብርሃን ከሆነው ከእግዚአብሔር ጋር ህብረት ለማድረግ በጨለማ ጸንቶ መመላለስ አይፈቀድም። ነገር ግን ምንደክም ደግሞ እንችላለን። የዛ ማስረጃው ምንድነው? ወረድያ ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ እርስ በርሳችን ህብረት አለን፣ ልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ደሞ ሩም አለው። በኃጢአት መመላለስ ባይፈቅድም ይሄ የምንካፈለው ህይወት ነገር ግን ደግሞ ደክመን ስንወድቅ የሚያነጻን የክርስቶስ ደም አለ። እግዚአብሔር ይመስገን። ይሄ ህብረት በጨለማ መመላለስን እንደማይፈቅድ ሁሉ ኃጢአት ስንሰራ ይህ በዚህ ህብረት ውስጥ የኃጢአት ይቅርታን እናገኛለን፣ እጥበትን እናገኛለን፣ ከድፈት እንነጻለን። እግዚአብሔር ይመስገን። ይሄ በጣም የሚገርም ነው። በተለይ ቁጥር 10 ላይ ኃጢአት አልሰራንም ብንል እርሱን ሐሰተኛ እናደርጋለን፣ ቃሉን በእኛ ውስጥ የለም። ልጆቼ ሆይ ይህን የምጽፍላችሁ ኃጢአት እንዳትሰሩ ነው። ነገር ግን ማንም ኃጢአት ቢሰራ በአብ ዘንድ ጠበቃ አለን፣ እርሱም ጻድቁ ኢየሱስ ክርስቶስ ነው እያለ ይናገራል። እርሱም የኃጢአታችን ማስተሰሪያ ነው። እግዚአብሔር ይመስገን። ይኸውም ለዓለም ሁሉ ኃጢአት እንጂ ለእኛ ብቻ አይደለም። ይህ ክርስቲያናዊ ህብረት ለኃጢአት ምልልስ ዕድል ፈንታ የማይሰጥ ቢሆንም ነገር ግን ፍጹም ብርሃን ከሆነው እግዚአብሔር ጋር ጨለማ ከቶ ከማይገኝበት እግዚአብሔር ጋር ህብረት ስናደርግ ኃጢአት እንኳን ሰርተን ብንገኝ ይሄ ህብረት የኃጢአት ይቅርታን ጋራንቲ ማስተማመኛ። በዚህ ህብረት ውስጥ ነው የክርስቶስ ደም ሌሎች ቅዱሳንን የሚያነጻውና የሚያጥበው። የህብረቱ ትሩፋት እንደ ሁለቱን አነሳው እንጂ በጣም ብዙ ነገሮች ናቸው። በዚህ በአንደኛ መልእክት ምዕራፍ 1 እና ምዕራፍ 2 ላይ የምታነሳው ስለዚህ የከበረ ህብረት ነው ማለት ነው። እግዚአብሔር የሚገኝበት ህብረት ነው ማለት ነው። አብ የሚገኝበት፣ ወልድ የሚገኝበት፣ መንፈስ ቅዱስ የሚገኝበት የከበረ ህብረት። እግዚአብሔር እኛን ሲያከብረን በዚህ ልክ ነው ያከበረን። ስሙ ይባላል። ከሱ ጋር አብረን ህይወትን እንድንካፈል አደረገ። በእንደክም እንኳን የኃጢአት ይቅርታ ዋስትና ሰጠ። ደግሞ የኃጢአት ይቅርታ ዋስትና ሰጠን ማለት በኃጢአት ጸንቶ መኖር ይቻላል እያለን ደግሞ አይደለም። ምክንያቱም እግዚአብሔር ዘንድ ጨለማ ከቶ የለምና በኃጢአት ጸንቶ መኖር አይታሰብም እና የሚደንቅ ነው። ስለዚህ የአንደኛው ዮሐንስ መልእክት ዓላማ ሌላኛው ዓላማ ዋና ዓላማ ለምንችለው ስለ ክርስቲያናዊ ህብረት አስፈላጊ በአጽንኦት የሚናገር ነው ማለት ይቻላል። ክርስቲያናዊ ህብረት ራሱን የቻለ መንፈሳዊ ብዙ ትሩፋቶች አሉት፣ በረከቶች አሉት። አንድ ሐሳብ ልናገርና ወደ አንተ ልምጣ። በዚህ ዘመን ያው እንደምታውቀው ምንም እንኳን ቨርቹዋሊ በእንደዚህ አይነት መንገድ ብንገናኝም ከዛ ባለፈ በአጥቢያ ቤተክርስቲያን መገኘት ግዴታችን የሚሆንበት አግባብ አለ። ለምን ብትለኝ የጌታን ስጋና ደም ለመውሰድ የግድ መገኘት ይጠይቅብናል። ጥምቀት ለመካፈል የግድ መገኘት ይጠይቅብናል። የእግዚአብሔርን ቃል ለመስማት በቨርቹዋሊ ብንችል እንኳን
ቅዱሳት ስርዓቶችን ለማከናወን የግድ በአካል ልንገኝ ያስፈልጋል። ሌላው የክርስቲያን ህብረት ጠቀሜታው ምንድነው? እግር መንገድ ላይ ሲሄድ እንደሚገጫጭ ሁሉ በክርስቲያን ህብረት ውስጥ በሐሳብ ልዩነት ልንጋጭ እንችል ይሆናል እና ያ መገጫጨት እንድንበስል ያደርገናል። መንፈሳዊ እድገት የምናደርግበት ቦታም ጭምር መሆኑን መረዳት ያስፈልጋል። ከሌሎች ጋር በምንኖረው ኑሮ ውስጥ ብንጋጭ ባንስማማ ወዘተረፈ በዛ እግዚአብሔር እየሰራን ትዕግስት የሚባለው ደስት ፍቅር የሚባለው ደስት እየተለማመድን እንድናድግ ያደርገናል እና ክርስቲያናዊ ህብረት እንደው ብዙ ነገር ማለት ይቻላል። ዮሐንስ መልእክት በመነሳት ምንም ጨምሮ ነገር ያ ቴንክ ዩ ዛሬ ዋልቱ በጣም የሚገርመው ነገር ግን ወደዚህ ህብረት ደግሞ እንዴት ነው የምንገባው የሚለውን ዮሐንስ እና የተናገረበት መንገድ በጣም ይገርማል። እንግዲህ ወደዚህ ህብረት ብሎ ሲናገር አሁን ህብረቱን አንተ ዲፋይን እንዳደረከው እያወራ ያለው ግን አንድ ቅድም እንዳልነው በገሊላ አካባቢ የተወለደ እንደገና ደግሞ አብዛኞቹ ደቀ መዛሙርት አብረውት የነበሩ ወዳጆቹ እንደሱ እዛ አካባቢ ላይ የሚሆኑ ያልተማሩ ብዙ ዕውቀት የሌላቸው ምናምን ሰዎች አንድ ነገር ግን ይላል ህብረታችን ግን ይላል ከአባት ከልጁም እኮ ከኢየሱስ ክርስቶስ ጋር ነው። የት አንተ እዛ ያለው ብዙ ያልተማርከው ሰው እንደዚህ ሆንከው ሰው ህብረት ከማን ጋር? ህብረታችን ከአባት ጋር ነው፣ ከአብ ጋር ነው። እንደገና ደግሞ ከልጁ ከኢየሱስ ክርስቶስ ጋር ነው። እዚህ ስላሳዊ ይሄ ማለት ግን በማንነት ማለት እኛ እንዲሆነ ነገር ሆነን እንደ ስላሴ አካል ሆነን ሳይሆን ነገር ግን ህብረታችን እዛ ቤተሰብ ውስጥ አሁን አገላለጹን ወደፊት እንመጣበታለን። ያው በሚከተለው ጥናታችን አባት ይላል ልጅ ይላል። ህብረቱ የቤተሰብ ነው። ህብረቱ የሆነ ማህበር ሳይሆን ቤተሰባዊ ማህበር እንደሆነ ቤተሰባዊ እዛ ቤተሰብ ውስጥ ስንገባ አባት የሆነበት ቤተሰብ ውስጥ ገብተናል ብሎ ይናገራል። እንዴት ነው ግን የገባ ነው ወደዛ ህብረት ብሎ ሲናገር በጣም የሚናገረው ነገር እኛ ሰምተን ነበር፣ አይተነዋል፣ ተመልክተነዋል፣ ዳሰነዋል፣ ጨብጠነዋል፣ አረጋግጠናል። ከዛስ ለእናንተ ግን ምን እናደርጋለን? እናወራላችኋለን። ሶስቴ ነው የሚነግራችኋል። ምን ማለት ነው? በወሬ በንግግር ከዚህ በላይ ሊቀል አይችልም ወንጌል። ከዚህ በላይ ይሄ የመግቢያው ይሄ የህይወት ቃል ሊመጣልን አይችልም። በእናንተ ግን እናወራላችኋለን፣ ነግራችኋለን። ለምንድን? ከእኛ ጋር ህብረት እንዲሆናላችሁ። በምን? በመስማት እኛ ዳሰን ጨብጠን አይተነው ከሱ ጋር ህብረት በማድረግ ወደዚህ ህብረት ገብተን እናንተስ? እናንተ ግን በመባረክ እኛ እናወራላችኋለን፣ እናንተ ሰምታችሁ በመስማት አማካኝነት ግን ይሄ ትልቅ ቤተሰባዊ ህብረት ውስጥ አብ ያለበት ወልድ ያለበት መንፈስ ቅዱስ ያለበት ቤተሰባዊ ህብረት ውስጥ የዘላለም ህብረት ውስጥ መግባት ትችላላችሁ። ከዚህ በላይ የሚያስደስት ነገር የለም። ከዚህ በላይ ደግሞ ወንጌል ሊቀል የሚችልበትም ደግሞ መንገድ የለም እና ምን በማለት በመስማት ነው እዚህ ውስጥ የምገባው። በመስማት መስራት የለበትም፣ ሌላ መጣር የለበትም። እኛ እናወራላችኋለን፣ ይሄንን ከተቀበላችሁ ትገባላችሁ። በጣም የሚገርመው ነገር ኢንትራንሱ አንድ ነው አይደል የሚለው በምንድን? ስለ ህይወት ቃል የሰማነውን ያየነውን የዳሰስነውን የጨበጥነውን እሱን ስናወራላችሁ ምን ማለት ነው? እዛ ህብረት ውስጥ የሚገባው በዚህ በልጁ አማካኝነት ነው አይደለ? ልጁ መልእክተኛው ነው፣ መልእክቱም እሱ ነው። ስለዚህ እሱን ካመናችሁ ወደዚህ ህብረት ትገባላችሁ። ምን ማለት ነው? ከኔ ጋር ሰው ህብረት ሊሆነው የሚችለው እዚህ ዘላለማዊ ህብረት ውስጥ ሰው ሊገባ የሚችለው በኢየሱስ ክርስቶስ ላይ የጋራ የሆነ ምን ስናደርግ እምነት ሲኖረን ነው ማለት ነው። በኢየሱስ ክርስቶስ ላይ የተለያየ እምነት ሆነን አንድ ህብረት ውስጥ ልንገባ አንችልም። እኛ የገባንበት ህብረት ማለት ጥሪው እኮ ይሄ ነው። በኢየሱስ ላይ ኑ እንስማማ ነው። በኢየሱስ ላይ ተመሳሳይ አቋም ይኑረን። ኢየሱስን መጽሐፉ እንደገለጠልን እንደሱ እንረዳው። እሱን ግን ስትቀበለው ቀላል ህብረት ውስጥ አይደለም የምትገባው። የሆነ ሎካል ቸርች ውስጥ ነው ህብረት የሆኑ ሰዎች ጋር ነው ምናምን አይደለም። የክርስትና እምነት አብ የሚገኝበት ወልድ የሚገኝበት መንፈስ ቅዱስ የሚገኝበት እዛ የከበረ ህብረት ውስጥ ነው የምንገባው። በምን? በመስማት። እኔ በጣም ነው የሚገርመው። ከዚህ በላይ ሊቀል አይችልም ወንጌል ማለት በመስማት ያንን ሰው ሰምቶ ወደዚህ አይነት ህብረት የከበረ ህብረት ውስጥ ያደርጋል። በጣም የሚገርመው ግን ህብረት ውስጥ መግባታችን አልቲሜት ያደርገው አይደል? ዮሐንስ ምን ይላል? ቁጥር 4 ላይ ሲናገር ደስታችሁ እንዲፈጸም እጽፍላችኋለሁ ይላችኋል። ምን ማለት ነው? ከዚህ በላይ አልቲሜት ደስታ ሊሆን የሚችለው ይሄ ነው።
ሰው እዚህ ተቀምጦ ከአብ ጋር ህብረት ማለት ከወልድ ጋር ህብረት ማለት ከመንፈስ ቅዱስ ጋር ህብረት ማለት የደስታ ሁሉ ሙሉነት የሚገኘው የኛም ደስታ የእናንተም ደስታ ሙሉ የሚሆነው የሚፈጸመው በዚህ ህብረት ውስጥ ስንሆን ነው የሚነግር። ከዚህ በላይ እኔ መታደል ከዚህ በላይ ብለሲንግ የለም ብዬ ነው ማስበው። የደስታችንን ሁሉ ነገር ልንቋጨው የምንችለው እነሱ የነጠቃቸው ደስታቸውን ያደረጉበት መንገድ በጣም ይገርማል። እኔ ከአብ ጋርና ከወልድ ከመንፈስ ቅዱስ ጋር ያለኝ ህብረት ውስጥ ነው ያለው የሚለው የደስታቸው መደምደሚያ ያድርገውታል፣ የደስታቸው መዝጊያ ያድርገውታል። ከዚህ በላይ በምንም ልታስደስቷቸው ከአብ ጋር ህብረት እያደረገ ያለ ከወልድ ጋር ህብረት እያደረገ ያለ ከመንፈስ ቅዱስ ጋር ህብረት እያደረገ ያለን ሰው በሆነ ብር ልታስደስቷቸው፣ በሆነ መኪና ልታስደስቷቸው፣ በሆነ ምድራዊ ነገር ልታስደስቷቸው ማለት ምን ማለት ነው? አብን ካየ በኋላ ወልድን ካየ መንፈስ ቅዱስን ካየ በኋላ እንዴት ነው ሌላ ነገር አንተ ልብን የሚወስደው? እንዴት ነው የሌላ ነገር የደስታ ሁሉ መደምደሚያ ሊሆን የሚገባው አይደለም ይላችሁ። ደስታችሁ ይሄ ካላችሁ ደስታችሁ ኮምፕሊት ነው ብሎ እንዲህ እንዲሆንላችሁ ነው የምጽፈው ነው። አካቱ አይናችሁ በርቶ የገባችሁበት ህብረት ይሄ እንደዚህ እንደሆነ እንድታቁት ነው ይሄን የምጽፍላችሁ ብሎ ይናገራል። ስለዚህ አንድ ነገር እንላለን ማለት ነው። የምንለው ነገር ይሄን ነው። ሰዎች ኢየሱስ ክርስቶስን ይሄንን የህይወትን ቃል ወንጌል ሰምተው ሰዎች ሲመጡ የሆነ ትንሽዬ ማህበር አይደለም የሚቀላቀሉት። አልቲሜትሊ ለዘላለም የሚቆይ ምንም የማይዘው ማህበር ይሄ ማህበር ነው። ምንም የማይዘው ህብረት ይሄ ህብረት ነው። ይሄ ህብረት የባዕድ ህብረት አይደለም። ይሄ ህብረት የሆኑ ኩያሞች የተሰባሰቡበት ህብረት ሳይሆን የቤተሰብ ፋሚሊ ህብረት ነው። ይሄ ህብረት አንድ ህብረት ብቻ ነው የምናውቀው አይደለ? ምንም ያደርገው ሞት እንኳን ሊይዘው የማይችለው ህብረት ይሄ ብቻ ነው። ማንኛውንም ህብረት ኔሚት፣ ማንኛውንም አሶሲዬሽን፣ ማንኛውንም ፌሎሺፕ፣ ማንኛውንም በምድር ላይ ያለ ዩኒየን ማንኛውንም ብንጠራቸው እስከምን ድረስ ነው የሚሄዱት? እስከ ሞት። ከሞት የሚሻገር ህብረት የለም። ማንኛውም ህብረቶች እስከ ሞት ነው። ይሄ ህብረት ይሄ ህብረት ሞት የሚይዘው ህብረት አይደለም። ይሄ ህብረት ሞትን አሸንፎ እንደገና የሚቀጥል ህብረት ነው። ይሄ ህብረት የከበረ ነው። ከዚህ በላይ ደስ የሚለኝ እኔ አሁን አንዳንዴ የማየው ምን መሰለህ፣ ሁልጊዜ የምለው አጥቢያ ቤተክርስቲያን ውስጥ እንደምታውቀው አንዱ አጥቢያ ቤተክርስቲያን ከሌላ አጥቢያ ቤተክርስቲያን ጋር ያው እንትኖች አሉ አይደለ? ያው ግጭቶች አሉ፣ ፍሪክሽኖች አሉ አንዳንዴ እና ሰው ሲኮራረፍ ትመለከታለህ። እዚህኛው ቸርች ነው የሚሄደው ካለ እዛኛው ቸርች ያለውን ሰው በቃ ያኮርፋል። ደስተኛ አይደለም በዛ ሰው፣ ደስተኛ አይደለም በዛ ህብረት ምናምን እና በጣም የሚገርመኝ ነገር አንድ ቀን ግን እንላለን የበጉ ሰርግ በሚሆንበት ሰዓት ግን አንድ ማዕድ ላይ ነው የምንታደመው፣ አንድ ጠረጴዛ ላይ ነው የምንቀርበው። ማለት አንድ ራት ነው የምንካፈለው፣ አንድ ቦታ ነው የምንሄደው፣ ሌላ አይዘጋጅልም። አንተ እንትን ብለሃልና ሌላ ቦታ የሚቀርብ ነገር የለም፣ አንድ ነው ያለ እና እዛ ላይ የምንገናኝ ሰዎች፣ እዛ ላይ ህብረት የምናደርግ፣ እዛ ዘላለማዊ ህብረት ውስጥ ያለ ሰዎች አሁን ላይ እንደዚህ አይነት ነገር ውስጥ እንደዚህ አይነት መከፋፈል እንደዚህ አይነት እንትን ውስጥ መግባት በጭራሽ የለብንም። የደስታችን መደምደሚያ ሊሆን የተገባው ህብረት ውስጥ ነው ያለን። ምን አይነት ድንቅ ህብረት ነው! እና በጣም ኢንካሬጅ አደርጋለሁ ይሄ ህብረት በአጥቢያ ቤተክርስቲያን ውስጥ የምንለማመደው የምንከፋፈለው ነው። ምናልባት እዩ ቅድም ስትናገር ስለ አጥቢያ ቤተክርስቲያን የጸጋ ማዕድም ነች እኮ። እግዚአብሔር ጸጋውን የሚያከፋፍለው ማዕድ ትሪ ይዞ የሚቀርበው የጸጋ ትሪ ያለው በአጥቢያ ቤተክርስቲያን ነው። አየህ፣ ጸጋ ነው የምታነሳው። እግዚአብሔር የጸጋውን ማዕድ የሚያከፋፍለው ሼር የሚያደርገው በምንድን ነው ካልክ በህብረት ውስጥ ነው። ለኛ ለብቻ ሌላ የሆነ የጸጋ በሱ የሚዘጋጅልን። ስለዚህ አጥቢያ ቤተክርስቲያን ውስጥ ነው እግዚአብሔር ጸጋን የሚያከፋፍለው። የጸጋ ማዕድ ገበታ የሚቀርበው በአጥቢያ ቤተክርስቲያን ውስጥ ነው፣ በእህቱ ውስጥ ነው፣ በወንድም ውስጥ ነው። እሱ ውስጥ ያለው ላንተ ነውና ይሄን ህብረት በጥቂቱ በአጥቢያ ቤተክርስቲያን ውስጥ እንለማመደዋለን። ይሄ ህብረት ግን የሚቆም ህብረት አይደለም። የደስታችን ደግሞ መደምደሚያና መዝጊያ ደግሞ ሊሆን ያለ ህብረት ነው ማለት በጣም የሚያስደንቅ ህብረት ነው ማለት ነው። እና ይሄንን
በጣም የሚደንቅ ነገር ነው ሲያወራው። አንተ እየተናገርክ ስለ ክርስቲያናዊ ህብረት ከዚህ ከዮሐንስ መልእክት ሳንወጣ ሐሳቡን ዘንድ ኤፌሶን መጽሐፍ ላይ ያለው አንድ ንባብ ታወሰኝ። ኤፌሶን መልእክት ምዕራፍ ትንሽ ድምፅን ከፍ አድርጎ እኔ ጋር ተቆና አለ። ኤፌሶን መልእክት እየተያየን አሁን ሐሳብ እየሰጠኝ የኤፌሶን መልእክት ታወሰኝና ኤፌሶን መጽሐፍ ላይ ሐዋርያው ጳውሎስ ያነሳው ንግግር በተለይ ስለ አንድነት ምዕራፍ 4 ላይ እንደዚህ ይላል። እንግዲህ እኔ በጌታ እስረኛውን ኩኔ ለተቀበላችሁ ጥሪ የሚገባ ነው ትኖሩ ዘንድ እለምናችኋለሁ። በፍጹም ትሑትና ገሮች ሁኑ፣ እርስ በርሳችሁ በፍቅር እየተቻቻላችሁ ትዕግስተኞች ሁኑ፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። ይሄ በጣም የሚደንቅ ቃል ነው። ይሄ ህብረት የከበረ ህብረት ነው ብለናል። የእግዚአብሔርን ህይወት የምንካፈልበት ህብረት ነው ብለናል። ይህ ህብረት እግዚአብሔር ጸጋ የሚተላለፍበት ህብረት ነው። እንደውም አንተ በጥሩ ቋንቋ አስቀምጠዋል። ይሄ ጸጋ በፍሬ እግዚአብሔር የሚያቀርብበት ነው። አንዱ ጸጋን የምናገኝበት በዚህ ህብረት ውስጥ ምንድነው ተብሎ ቢጠየቅ የመጀመሪያው ነገር የእግዚአብሔር ቃል ሰበካ ነው። የእግዚአብሔር ቃል ሲሰበክ ከሆነ በዚህ ህብረት ውስጥ ጸጋ ይተላለፋል። ቃሌ ህይወት ነው ብሏል ጌታ ኢየሱስ፣ ይቀድሳችኋልን ብሏል ጌታ ኢየሱስ። እና የእግዚአብሔርን ቃል ስንሰማ እንቀደሳለን ነገራችን። ዮሐንስ ወንጌል ላይ ጌታ እንደዛ ነው የሚለው። ቃሌ እውነት ነው። ድምጽ ታፍኗል እያሉ ነው። አይ ቲንክ ከዚህ በላይ ምን ማድረግ እንደሚችል አላውቅም። ንገረው እያሉ ስለሆነ ማለት ነው። በምን ያለች ይሰማል። አይ ቲንክ አሁን አሪፍ ይመስለኛል። ታፍኗል ግን በቃ የተወሰነ ሌላ ነገር ማድረግ የሚችል አይመስለኝም። ነው በደንብ ይሰማል። ያ ድምጽ ታፍኗል ይላል። እሺ ጎይዳ አሁን ይሰማል ያ ይሄ ህብረት የከበረ ህብረት መሆኑን እያነሳን ነውና ጳውሎስን ስጠይቀው ደግሞ ኤፌሶን ምዕራፍ 1 ላይ በመንፈስ ማሰሪያ አንድነትን ደግሞ ጠብቁ ይላል። ደግሞ ልንጠብቁ የሚገባን ጉዳይ መሆኑን መረዳት ያስፈልገናል። ለዚህም ነው አንዱ የዮሐንስ መልእክት ምዕራፍ 2 ላይ ሄደን ስናጠና የምንመለከተው ነገር ይህንን ነው። ምዕራፍ 2 ቁጥር 18 ጀምሮ ደስታ ልጆች የመጨረሻው ሰዓት እንደሰማችሁ የክርስቶስ ተቃዋሚ ይመጣል። አሁን እንኳን ብዙ የክርስቶስ ተቃዋሚዎች መጥተዋል። የመጨረሻው ሰዓት እንደሆነ የምናውቀው በዚህ ነው ይልና ከኛ መካከል ወጡ ይሁን እንጂ ከኛ ወገን አልነበሩም። ከኛ ወገን ቢሆኑ ኖሮ ከኛ ጋር ጸንተው በኖሩ ነበር ይላል። ነገር ግን ሁሉም ከኛ ወገን እንዳልሆኑ ይታወቁ ዘንድ ማለት ከኛ ተለዩ ይላል። ይገርም ነው። ይሄው የክርስቲያናዊ ህብረት እግዚአብሔርን ህይወት የምንካፈልበት የእግዚአብሔር ጸጋ የምንካፈልበት እንዲሁም ደግሞ የኃጢአት ይቅርታ የምናገኝበት በጣም ብዙ ነገሮችን አንስተናል ስለ ክርስቲያናዊ ህብረት። ይህ ክርስቲያናዊ ህብረት ደግሞ የሚጠበቅም ጭምር። ምክንያቱም ወደዚህ ክርስቲያናዊ ህብረት እውነተኞች ብቻ ሳይሆን ያ የተመሰረትንበት እውነት ወንጌል ነው የአንድነታችን መሰረት። ያ የተመሰረተበትን እውነት የሚንዱ የሚያጣሙ ሰዎች ደግሞ ይመጣል። ለዛ ነው አንዱ ዮሐንስ ብዕሩን ያነሳበት ምክንያት የአንደኛው ዮሐንስ መልእክት ከኛ መካከል የወጡ ሰዎች አሉ፣ ከኛ ወገን ግን አይደለም። ከኛ ወገን አለመሆናቸው ይታወቅ ዘንድ ከኛ ጋር እስከመጨረሻው አልጸኑም። እስከመጨረሻው ቢጸኑ ህይወትን እየተካፈሉ ይኖሩ ነበር። ነገር ግን በመሰረታዊ ደረጃ እኛ ወገን ባለመሆናቸው በጊዜ ሂደት ከኛ መካከል ወጥተዋል። ክርስቲያናዊ ህብረት ውስጥ ሆነ በዛ ህብረት ውስጥ ሆነ እግዚአብሔር ህይወት የምትካፈልበት ይቅርታ የምታገኝበት ጸጋን የምትካፈልበት ወዘተረፈ ቢሆንም ደግሞ ልንጠብቀው የሚገባ ደግሞ ነው። አንድነቱን የምናከብር ከሆነ አንድነቱን አደጋ ከሚጥል ትምህርት ልንጠነቀቅ ይገባል። ሴንሲቲቭ መሆን አለብን ከማን ጋር ህብረት እንደምናደርግ። በስብከት ነው ይህ ህብረት የተመሰረተው ብለህ ቅድም አንስተህልናል። እነሱ የአይን ምስክር በመሆናቸው አይተናል፣ ሰምተናል፣ ዳሰናል፣ ተመልክተናል ስለ ህይወት ቃል። እኛ የምንናገረው ከዚህ ተነስተን ነው። በተጨባጭ በህይወታችን ካለፈው ተሞክሯዊ ከሆነ
ዕውቀት ተነስተን ነው የምንናገረው። ይህ ዕውቀት ደግሞ ስብከት ሆኗል፣ የምንናገረው ነገር ነው። ይሄን ስንናገር እናንተ ወደዚህ ህብረት ትመጣላችሁ። በስብከት በኩል ወደ ህብረት የመጣችሁት ነው። ስለዚህ ይሄ በስብከት በኩል የተላለፈው ይሄ የወንጌል እውነት ሳይበረስ ተጠብቆ መቀበል መቻል አለበት። ምክንያቱም የእግዚአብሔር ሕይወት እንድንካፈል ያደረገን ያ የተሰበከው ወንጌል ነው። በወንጌል ጉዳይ ላይ ልንደራደር አይገባም። ምክንያቱም አንዳንዶች መጥተው ወጥተዋል፣ አንዳንዶች መጥተው ቤተክርስቲያን ከፍለዋል፣ ሰፓሬቲስት ሆነዋል፣ ተለይተዋል፣ ተገንጥለው ወጥተዋል። አንድነትን አደጋ ላይ ሊጥሉ ሊያጣምሙ ሞክረዋል ብሎ ነው የሚያነሳው። ለዛም ነው ህብረቱን ለመጠበቅ ዮሐንስ ይህንን መልእክት የጻፈበት ምክንያት። ስለዚህ ህብረቱ ጸጋ የምንካፈልበት ብቻ ሳይሆን የምንጠብቀውም እንደሆነ ልንገነዘብ ይገባል የሚለውን አጽንኦት ለመስጠት ነው። የሚጠበቅ ህብረት ነው፣ የሚጠበቅ ህብረት ነው። ዋጋ እንሰጠዋለን። በማመን የተቀላቀልበት ቢሆንም የአይን ምስክር ሰዎች በሰበኩት ስብከት የምንቀላቀልበት ቢሆንም ደግሞ ልንጠብቀው ነው ይገባል። ያንን እውነት የሚሸራረፉ ትምህርቶችና ልምምዶች ሊመጡ ይችላሉ። እነዚህና ትምህርቶችና ልምምዶች ዮሐንስ በግልጽ ገልጾ እንዳጋለጠና እንደተናገረ ከነዚህ ጋር ህብረት እንዲያደርጉ እንደተናገረ ሁሉ ጥንቃቄኛም ልናደርግ ይገባል የሚለው በጣም መሰረታዊ ነገር ነው ብዬ ነው የማስበው። ቴንክ ዩ ዩ ምናልባት እዚህ ጋር ለመጨመር ያክል እዚህ ውስጥ ያላችሁና የምትሰሙ እህትና ወንድሞች ምናልባት እየተናገርንበት ያለውን ህብረት ጆይን ለማድረግ ምንም የሚጠይቀው ሌላ መስፈርትና ሌላ ኳሊፊኬሽን የለም። ሌላ የሚናገረው የሚያስቀምጠው ቅድመ ሁኔታ የለም። እሱም ምንድነው እናወራላችኋለን ያሉት የተናገሩት ይሄ የህይወት ቃል የሆነውን ኢየሱስ ክርስቶስ ነው። እሱ መልእክተኛውም ደግሞ የእግዚአብሔር የተላከ መልእክቱንም ይዞት የመጣ ነው። እርሱንም ደግሞ ምን እናደርገው መልእክቱም ነው ደግሞ ኢየሱስ እና እኔ ምናልባት እዚህ ውስጥ ላላችሁ ይሄንን የምትሰሙ ምናልባት እህትና ወንድሞቼ ይሄን ጥሪም ደግሞ ዛሬ እጠራችኋለሁ። እኔ ወደዚህ ህብረት እንድትመጡ ማለት በምንም አይነት ደስታ በሙሉ ተለዋዋጭ ነው። አሁን የምንይዘው ደስታ የተመኘነውን ነገር እህቴ ብታገኚ የተመኘሽውን ነገር ብታገኚ ከነገ በኋላ ሌላ ደግሞ ያምረናል፣ ሌላ ደግሞ እንፈልጋለን። ዛሬ አስደስተኛል ብለን የምንይዘው ነገር እጃችን እስከሚገባ ነው። ብዙውን ደግሞ አይተነዋል በህይወት ተሞክሮቻችን። ይዘን ስንገባ ደግሞ ስናየው ይቀልብናል። አያችሁ፣ ይሄ ግን አሁን እየጠራ ያለው ግን ዮሐንስ በጣም ይገርመኛል። በእነሱ ዘመንም የዛሬ 2000 ምናምን ዓመትም የደስታን ማብቂያና መደምደሚያ ነው ይሄ ህብረት ላይ ነው ብሎ የሚጠራው። በክርስቶስ ኢየሱስ ማለት የተሰራው ስራ በክርስቶስ ኢየሱስ የመስቀል ስራ ላይ በተሰራው የመዳን ስራ ኑ ብሎ ሲጋብዝ ኑ ብሎ ሲጠራ የምትመጡትና የምትገቡት ከአብ ከወልድ ከመንፈስ ቅዱስ ጋር ያለ ትልቅ ቤተሰብ ውስጥ ነው የምትገቡት። እህትና ወንድሞቼ እዛ ውስጥ ከገባችሁ በኋላ ቀና ብላችሁ የምታዩት ሌላ ደስታ ይኖራችሁ። ቀና ብላችሁ የምትፈልጉት ሌላ ቦታ ማረፊያ ቦታ ማግኘታችሁ የለም። ያልቃል፣ ውስጣችሁ ራሱ ይሞላል፣ ይጨርሳል። እና የምትሰሙትና ወንድሞች እጋብዛችኋለሁ። አይጠይቅም ምንም። አያችሁ ዮሐንስ የጻፈላቸው በደብዳቤ ሲያነቡት ነው የሚጠራቸው። የሆነ ቦታ ሆኖ ይሄንን ጽሑፍ ሲያነቡት ይጠራቸዋል። እናንተ ይሄንን ጽሑፍ ብታምኑ ነው የሚላቸው። ከኛ ጋር ህብረት ማድረግ ትችላላችሁ ነው የሚላቸው። ዛሬ ደግሞ ምናልባት በጽሑፍ አይደለም፣ ይሄው በእንደዚህ አይነት መንገድ እየጠራናችሁ በእንደዚህ አይነት መንገድ እየነገርናችሁ እህትና ወንድሞቼ ከኔና ከኢየሱስ ጋር አይደለም ህብረት ለማድረግ የምንጠራችሁ ከአብ ከወልድ ከመንፈስ ቅዱስ ጋር ህብረት ታረጉ ዘንድ ከስላሴ ጋር ህብረት ታረጉ ዘንድ እግዚአብሔር የገነባውን ይሄን ዘላለማዊ ህብረት ውስጥ ትገቡ ዘንድ ዛሬም ጥሪ እናቀርብላችኋለን። ዛሬም ኢየሱስ ክርስቶስ ሌላ አይናገርም መጽሐፍ። ኢየሱስ ክርስቶስ ያየነውን የሰማነውን የዳሰስነውን የተመለከትነው እሱን የህይወትን ቃል እሱን ሰው ካመነ ወደዚህ ህብረት መግባት ይችላል። በማመን ብቻ? አዎ በማመን ብቻ። በመስማት ብቻ? አዎ በመስማት ብቻ። ስለዚህ እኔ ዛሬ እጋብዛችኋለሁ የደስታ መደምደሚያ መቋጫ የሆነውን ህብረት እንድትቀላቀሉ። ምናልባት በተለያየ መንገድ ሊሆን ይችላል። አሁን እየሰማችሁን ያላችሁ
እጠራችኋለሁ ወደዚህ። እህትና ወንድሞቼ መሬት ላይ ቁጭ ብላችሁ መሬትን እንደምታምኑ እግራችሁን አንዱን አንስታችሁ ሁለተኛውን ስትረግጡ እንደምታምኑ እግዚአብሔር ፍጥረትን ከፈጠረው በላይ እርግጠኛ ሊያደርገን የሚችለው የመስቀል ስራው የመስቀል ስራው ላይ እርግጠኛ እንደው ብናነጻጸር በሱ እርግጠኛ ነው። ሰው እሱን አምኖ የዘላለም ሕይወት እንዳለው አብ እርግጠኛ ነው። ፍጥረት ላይ እርግጠኛ ከሆነው በላይ ማለት ምን ማለት ነው? ስናነጻጽረው ነው። ያው ኢየሱስም ሲናገር እኮ እውነት እውነት እላችኋለሁ ይላል። ምን ማለት ነው? የእውነት እውነት አለው ማለት አይደለም። ግን እንደው ካነጻጸር ነው የመስቀሉ ስራ ነው የሚያምነው አብ ፍጥረትን ከፈጠረው በላይ። ስለዚህ ዛሬ እጠራችኋለሁ። ያ የመስቀል ስራ በጣም የከበረ ስራ፣ ያ የመስቀል ስራ አብ ሁልጊዜ የሚያከብረው ስራ፣ የኮራበት ስራ ነው፣ የጨረሰበት ስራ ነው። እህትና ወንድሞቼ ከአብ ጋር ህብረት እንዲኖረን ከኢየሱስ ጋር ህብረት እንዲኖረን ከመንፈስ ቅዱስ ጋር ህብረት እንዲኖረን ይሄው መጽሐፉ የሚነግረን ነው። እናወራላችኋለን። እናንተስ ትሰማላችሁ እና በመስማት እዚህ ህብረት ውስጥ መግባት ይቻላል። ስለዚህ እህትና ወንድሞቼ ቋንቋችንን የምትሰሙ በጣም ነው ማበረታታችሁ። ይሄንን ያክል ወንጌል ቀሎ መጥቶልናል ማለት ከዚህ በላይ የለው። ከመስማትና ከማውራት ውጪ ምን ሊሆን ይችላል? ከዚህ በላይ በቃ ሊሄድ አይችልም። የመጨረሻው በዚህ መልክ መጥቶልናል። ስለዚህ እኔ ኢንቫይት አደርጋችኋለሁ። እዩ የኛ ወንጌል እንደምታውቀው አይደል? ሰማይ የነበረ እንደገና ምድር የወረደ ጌታ ነው ማለት አምላክ ነው። እንደገና ሰው ሆኖ የመጣ ጌታ ነው እኛ የምናመልከው። አምላክ ሆኖ ሰው ሆኖ ብቻ መጥቶ ደግሞ አልተወልንም። የመጨረሻ በሚባለው መንገድ ደግሞ አጠገባችን አመጣ። ይሄው ሰማና ምን ደግሞ አለ። እኛ የለንም። ይሄው አካባቢያችን መጣ፣ ቤታችን መጣ። ሰምተ ማመን ትችላለህ ብሎ አየህ። ትናንትና ከሰማይ የወረደው ጌታ ዛሬ ደግሞ ቤታችን ድረስ እየመጣ ነው። በማመን ሰው ይድናል፣ እዚህ ህብረት ውስጥ ደግሞ ይገባል። እና ይሄ የመጨረሻ ወንጌል ሊመጣበት የሚችለው the simplest form ጌታ ተጠቅሞበታል ብዬ አምናለሁና ዛሬ የምትሰሙትና ወንድሞች ወደዚህ ህብረት ልጠራችሁ ልጋብዛችሁ እወዳለሁ። ይሄንን ነው መጨረሻ ላይ ልናገር የምወደው። ያው በመጨረሻ ማንሳት የምፈልገው ቅድምም አንተ አንስተዋል። ይህ ህብረት በምንም መንገድ የማይነቀነቅ ህብረት መሆኑን መገንዘብ ያስፈልጋል። እግዚአብሔር ራሱ ይፈቅዳል። በዚህ ህብረት ውስጥ የገባው በእግዚአብሔር ጥበቃ ይሆናል። ፍርሃት ነው፣ ጭንቀት ነው። ምክንያቱም ታስታውሱ እንደሆነ ጌታ በምድር ያገልግል እኔን ማን ይሉኛል ብሎ በጠየቀ ጊዜ ጴጥሮስ ተነስቶ ምን አለው? አንተ ክርስቶስ የእግዚአብሔር ልጅ ነህ። ጌታ ኢየሱስ ክርስቶስ ስጋና ደም አልገለጠልህም፣ የሰማይ አባቴ ነው የገለጠልህ አለና ቤተክርስቲያንን በዚህ አይነት ላይ መሰረታለሁ ማለት እግዚአብሔር ይመስገን። እና ይሄ ህብረት ቤተክርስቲያን የተመሰረተበት ህብረት መሰረቱ ቅድም ስናነሳ ነበር ከአንደኛው መስመር አንዳንድ ንባባት ይያነቀው ኢየሱስ ክርስቶስ እግዚአብሔር ልጅ ነው በሚለው እውነት ላይ የተመሰረተ ነው። እግዚአብሔር ይመስገን። የዮሐንስ ወንጌልም ዋና ጭብጥ ምዕራፍ 21 እንደምትመለከተው አንደኛ የዮሐንስ ወንጌል ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ መናገር ነው። ከዛ በዚህ ደግሞ ሰዎች እንዲያምኑ ነው የጻፈውና ኢየሱስ የእግዚአብሔር ልጅ ነው፣ ኢየሱስ እርሱ ክርስቶስ ነው የሚለው የቤተ ክርስቲያን መሰረት። ይሄንን በስብከት ሞኝነት በእግዚአብሔር ጸጋ አማካኝነት አምኖ የሚቀበሉ ሰዎች ወደዚህ ህብረት ይገባሉ፣ ይቀላቀላሉ። ይህ ህብረት የእግዚአብሔርን ህይወት በጋራ የምንካፈልበት ህብረት ነው። እግዚአብሔር ይመስገን። በጋራ የምንካፈልበት ህብረት ነው። ይህ ህብረት የከበረ ህብረት እንደሆነ የሚገባን ምንድነው? ጌታ ቀጥሎ ሲናገር የገሃነም ደጅ አይቋቋማትም ብሎ ይናገራል። የገሃነም ደጅ ማለት ሞት ማለት ነው። ሞት እንኳን ይህ ህብረት ሊያሸንፈው የሚችለው አይደለም። ከሞት በስቲያ ይሄ ህብረት እንደጸና ነው። እኔና አንተ በስብከት ሞኝነት ወደ እግዚአብሔር መንግስት በምንቀላቀልበት ጊዜ ከዛ ቅጽበት አንስቶ ከዛች ጊዜ አንስቶ ከዛች ወቅት አንስቶ
ከአብ ጋር ከወልድ ጋር ከመንፈስ ቅዱስ ጋር እንዲሁም ደግሞ ከሌሎች ቅዱሳን ጋር ህብረት እናደርጋለን በአንድ አካል ውስጥ። ይሄ አንድ አካል እኛ ስንሞት የሚቋረጥ ትንሣኤ እስክናገኝ ድረስ የሚጠብቅ አይደለም። ሞተን የዚህ ምድር ኮንትራታችንን እንኳን ብንጨርስ ከእግዚአብሔር ጋር ይቀጥላል። ዳግም ትንሣኤን እስከምናገኝ ጊዜ ድረስ ትንሣኤን ከተካፈልን በኋላ ይቀጥላል። ስለዚህ ሊሰብረው የሚችል ኃይል ምንም አይኖርም ማለት ነው። መቼም ሁላችንም እንደምናውቀው ሞት በጣም አስፈሪ ነገር ነው። ሞት ብዙ ነገሮችን ይለያል። ወዳጆችን ይለያል፣ ቤተሰብን ይለያል፣ አባትን ከልጅ ይለያል፣ እናትን ከልጅ ይለያል፣ ወንድምን ከወንድም ይለያል፣ ከአባት ይለያል ወዘተረፈ። ሞት ከምንወዳቸው ይለያል። ሞት በጣም አስደንጋጭ ክስተት። ነገር ግን ወደዚህ ህብረት ከመጣን ሞት አስፈሪ አይሆንም። ሞት የሚያቋርጠው ህብረት አይደለም፣ ከሞት በስቲያ የሚሻገር አንድ ደረጃ የዘመረው መዝሙር አለ፣ በጣም ደስ የሚል ከሞት በስቲያ ለኛ መጠለያ ከአምላክ ጋራ ኑሮን እንደገና። ከሞት በስቲያ ለኛ መጠለያ ከሞት በስቲያ ለኛ መጠለያ ከአምላክ ጋራ ኑሮን እንደገና። የሚገርም ነው። ከአምላክ ጋር ድጋሚ ልንኖር ማለት ሞተን እንኳን አያበቃም ምዕራፋችን። የሆነ በአራት ማዕዘን ሳጥን ውስጥ የተዘጋ የሚያበቃ አይነት አይደለም፣ የሚቋረጥ አይደለም። ከእንደገና እግዚአብሔር ነው። ለዛ ነው ጳውሎስ የፊልጵስዩስ መልእክት ላይ ታስታውስ እንደሆነ ሊሄድ ሻለው ይላልና ከክርስቶስ ጋር አብሬ ልሆን ሻለው ይላል። ምክንያቱም ሞት አይሰብረውም ማለት ነው። ሞት የሚያሸንፈው አይደል። እውነተኛ ክርስቲያን ከሆነን በዚህ ብረት ውስጥ እንዳለን ከገባን በዚህ ምድር ላይ እንኳን በሚኖረን እንቅስቃሴ ውስጥ የሞት ፍርሃት ይዘን አይችልም። እውነቱን ለመናገር በፍጹም የሞት ፍርሃት ሊያስፈራራን አይችልም። ሊከበን ይችላል የሞት ጣር፣ ነገር ግን ልንፈራ አንችልም። ምክንያቱም ከሞት የተሻገረ ህይወት አለን። እግዚአብሔር ይመስገን። ምን አይነት ድንቅ የሆነ ምክንያቱም ይህ ህብረት የዘላለምን እግዚአብሔርን ህይወት ነው የምንካፈለው። በእግዚአብሔር ህይወት ውስጥ ሟችነት የለም። ምክንያቱም የእግዚአብሔር ህይወት በባህሪው ዘዊ ብለን የምንጠራው እግዚአብሔር ህይወት ኢሟቲ የማይሞት መሞት የማይችል ያለው። ስለዚህ እንጽናናለን፣ አንፈራም። ሞት አስፈራን። ከሞት ባሻገር ህይወት አለ ከእግዚአብሔር ጋር ዘላለም። ክብር ለእግዚአብሔር። ከዚህ በላይ የሚያጽናና ቀደም ይሱ ወደዚህ ወንጌል እግዚአብሔር ቃል ቆሞ ጋብዟቸዋል፣ ጠርቷቸዋል። እኔ ደግሞ ሌላኛውን ዳይሬክሽን ላሳያችሁ። ከጌታ ጋር እየኖራችሁ ያላችሁበት ህብረት የከበረ መስሎ ያልታያችሁ እኔ መልካም ምስራች ነግራችኋለሁ። ያ መልካም ምስራች ምንድነው? ህብረቱ ትልቅ የተከበረ ህብረት ነው። የእግዚአብሔር ህይወት የሚካፈልበት ህብረት ነው። ኢሟቲ የሆነ ህብረት፣ ኢሟቲ የሆነ ህይወት። ስለዚህ ሞት ፍርሃት ይሆናል። በሞት ፍርሃት ውስጥ ያላችሁ ሰዎች እርሱ ሞት ሊያስፈራችሁ እግዚአብሔር አይለያችሁም በፍጹም። ጳውሎስ እንደዛ ብሏል። ብራብ እጠማ ብሏል። በፍጹም ከእግዚአብሔር ካለን ፍቅር ሊለየን የሚችል ነገር የለም። ይህንን እንድንማከር ለረዳን ጌታ ክብር ይሁንለት። እንግዲህ አይ ደግሞ ምዕራፍ 1 ቨርስ ባይ ቨርስ እንሄዳለን በጌታ ፈቃድ፣ ወይም ደግሞ ጠቅላላ ያለ ሐሳቡን በእንደዚህ አይነት መንገድ ዛሬ እንደተለያዩ ማድረግ እንችላለን። ተሳትፏችሁ ይቀጥል። 4 ሰዓት ጀምረን 5 ተኩል እንጨርሳለን። ኮፒ ሼር የሚባለውን ነገር እናንተ ታውቁታላችሁ። እንደ ነገሩ አድርጉት፣ ብዙ ሰዎች ጋር እንዲደርስ። እስከመጨረሻው እንድንጸና ደግሞ ጸልዩልን። ማለት በትጋት በተደጋጋሚ እንድንመጣ እንድናካፍላችሁ ያጠናነውን እግዚአብሔር የተናገረን በቃሉ በኩል ለእናንተ እንድናደርስ መጨረሻው እንድንጸና በጸሎታችን እንድታስቡን አሳስባችኋለሁ። ይሄ የምትለን ነገር አለ? ያ ማለት ከኛ ጋር እስካሁን የቆዩትን በጣም ላመሰግን እወዳለሁ።